ዛሬ የምንነጋገርበት ገጠመኝ ርዕስ ዋናው ሐሳብ በእርግዝና ወቅት ስለት ተደርጎ ወይም ደግሞ ጸሎት ተደርጎላት ከተወለደች በኋላ ብዙ አይነት ተአምራትን የታየባት ልጅ ናት። እናት የቤት ሰራተኛ በነበረችበት ሰዓት የቤት አባወራ ይደፍራታል። አጋጣሚ ሆኖ በለቅሶ ምክንያት ሚስት ትወጣለች። አባትና ወይም ደግሞ የቤት አባወራና የሰራተኛ ከህፃን ልጆች ጋር ብቻ ይቀራሉ። ግን ሙሉ በሙሉ ተፈቃቅደው ነው የሚያደርጉት። ሰራተኛዋም ለተጠየቀችው ጥያቄ ፈቃደኛ ሆና አባወራውም ከሚስቱ የጎደለ ያለ መስሎት ከሰራተኛዋም ያገኘውም ነገር ያለ መስሎት በድብቅ እስከ 2 ዓመት ድረስ ከቤት ሰራተኛዋ ጋር ኖሯል። በአንድ ድንጋይ ሁለት ወፍ የሚባለው የኃጢአት ስራ እንዲህ ነው እንግዲህና ይህ አባወራ በቤት እስካለ ድረስ በተገኘው አጋጣሚ ከቤት ሰራተኛው ጋር የሚገናኝበት ሁኔታ ይኖራል። ከሚስት ጋር ምንም የጎደለ ነገር የለም። በሰላምታም በፍቅርም በጭውውትም እንዳለ ሆኖ ማለት ነው። ሚስት ወይም የልጆች እናት ይህን ጉዳይ በፍጹም አታውቅም። ግን ሲበዛ ከበድ ያለ አመለካከት አላት። ባለቤቷ የሚወድላት ጨዋነቷንና በስርዓት ማደጓን ነው። በእርግጥ እናቷ መንፈሳዊ ናቸው። እሷ ደግሞ የተለየ ባህሪ ነው ያላት። ምንድነው ባህሪዋ? ከእናቷ የወረሰችው አንድ ነገር ልማድ። ከልጅነት ጀምሮ እናትየዋ ያለ አባት ስላሳደገቻት አሁን አብይ ጾም ነው፣ አሁን ሮብና አርብ ነው፣ አሁን ፍልሰታ ጾም ነው እየተባለ ቤት ውስጥ ቀን እየተቆጠረ ነው የሚኖረው። ማለት በጾም በጸሎት በስግደት። ስለዚህ ይህንን ህግና ስርዓት ተከትላ ነው ወደ ቤት የመጣችው፣ ወደ ትዳሯ። አብይ ጾም በሚሆንበት ሰዓት አጠገቧ አይደርስም። አልጋ ለይታ መሬት ነው የምትተኛው። ሮብና አርብ መሬት ነው የምትተኛው። ቅዳሜና እሁድ መሬት ነው የምትተኛው። በተለይ ቅዳሜ ማታ ወደ እሁድ ንጋታ። ከዛ ደግሞ በግዝት ቀናት ደግሞ አለ። ግዝት ቀን በ12 በሚካኤል ቀን፣ በ21 በማርያም ቀንና በ29 በባለወልድ ቀን። እነዚህ 3 ቀናት በወር ውስጥ ስራ ማይሰራባቸው፣ ተንበርከን ማንጸልይባቸው፣ ምስጋና የምናመሰግንባቸውና ቢቻል በሽተኛ የምንጠይቅበት፣ ካልሆነ ግን ቅዳሴ ያስቀድሰን ስጋው ደግሞ የምንቀበልበት የሐዲስ ኪዳን ልዩ የእረፍት ስርዓት ይባላል። የኦሪቱ የብሉይ ኪዳን የሚባለው ቅዳሜ ነው። በሐዲስ ኪዳን ደግሞ እሁድ ተጨመረች ማለት ነው። እህታችን ከእናቷ ጋር በምትኖርበት ሰዓት ትጾማለች፣ ትጸልያለች። የምትጸልየው ጸሎት አባታችን ሆይ ነው። ከዛ ግን ዓለማዊ የሆነ ኑሮ ነው የምትኖረው። ቤተክርስቲያን አትሄድም፣ ስራ ነው የምትውለው። የስራ ጸባይ ይመስለኛል ቤተክርስቲያን እንዳትሄድ ያደረጋት። ከልጅነት ጀምሮ ቅጥረኛ ሆና ስለኖረች። ባል በጊዜ ነው የሚገባው፣ ሚስት ዘግይታ ነው የምትገባው። ሁለቱም እኩል የሚገናኙበት ጊዜ የለም። በዚህ አጋጣሚ ነው እንግዲህ ባል ያጣሁትን ከዚች ሰራተኛው አግኝቻለሁ ብሎ ወደ ጎን ሸርተት ያለው። ሌላው እንድታስተውሉት የምፈልገው ቤተሰቦቼ፣ የእናታችን የእመቤታችን የቅድስት ድንግል ማርያም ክብረ በዓል በሚሆንበት ቀን በተደጋጋሚ እዛ ቤት ችግር ይፈጠራል። የሚፈጠረው ችግር ደግሞ ለምንድነው? እመቤታችን እንዳትዘከር ሻማ እንዳይበራላትና ደስተኛ ሆነው እንዳይውሉ የሚፈልግ መንፈስ ስላለ ነው። ይህም የቤት ሰራተኛዋ ላይ የመናፍቅ መንፈስ አለ ማለት ነው። ልጅቷ የመጣችው መናፍቃን ከሚበዙበት አካባቢ ነው። ስለዚህ የመናፍቅ መንፈስ በውስጧ አለ። ኦርቶዶክስ ነኝ ብላ ነው የገባችው። አዎ ክርስቲያን ነኝ ኦርቶዶክስ ነኝ ብላ ራሷን ደብቃ ነው የምትኖረው እንጂ ለኦርቶዶክስ ተዋሕዶ ቤተክርስቲያን ምንም አይነት ክብርና ግድ አይላትም። ምንም አይነት ክብር የላትም ማለት ነው። ስለዚህ ቤተክርስቲያን በሚሄዱበት ሰዓት ትሄዳለች፣ ሲቀሩ ትቀራለች። ማንኛውም ሃይማኖታዊ ስርዓት ላይ ምንም አይነት ምልክት አታሳይም። ግን ውስጧ መናፍቅ ነው። ሞባይሏ ላይ የፕሮቴስታንት መዝሙር አለ፣ ግን አንድ ቀን ተሰምቶባት አያውቅም። በኤርፎን ሁሉ ጊዜ ስታዳምጥ ያዩታል። ማታ በተለይ ስትተኛ ታዳምጣለች፣ ግን ያው ምንድነው ብሎ አያስተውሉትም። ስለዚህ በእመቤታችን ቀን እዛ ቤት ውስጥ ችግር የሚፈጠረው ከምን አንጻር ነው? እመቤታችን ምልክት እየሰጠች ነበረ። ባልየው በተደጋጋሚ ይህችን ሰራተኛ ባገኛት በማግስቱ ኪሳራ ውስጥ ይገባል። ኪሳራ ውስጥ በሚገባበት ሰዓት ደግሞ ያገናኘዋል ከዚህ ጋር። ለምንድን ነው? ሚስቱ በወጣትነት በፍቅር ጊዜያቸው ትነግረው ነበር። የዋሃን የሆኑትን ሰዎች መበደል እለት ያስቀጣል ትለዋለች። ምንድን ነው የምትይው አልገባኝም ብሏት፣ አባቷ በእናቷ ይበደል ነበር። እናቷ መንፈሳዊ የሆነችው ከምን አንጻር ነው? አባቷን ትበድል ስለነበረ ይቅርታ ሳትለው ስለሞተ በጣም የዋህና ቀን ሰው ነው። በላዩ ላይ ሌላ ቦታ ትሄድበት ነበረ፣ ብዙ ነገር ታደርግበት ነበርና እናታችን እለት ትቀጣ ነበረ፣ እለት ትታመም ነበረ። ሁልጊዜ በአባታችን ላይ ሌላ ነገር አድርጋ ስትመጣ የሚያጋጥማትን ነገር ታስተውለው ነበረ እና እፈራለሁ፣ እኔ ፈሪ ነኝ፣ የእናቴ ዕጣ ፈንታ እንዳይገጥመኝ እፈራለሁ ትለው ነበርና ይህንን ራሱ ላይ ይመለከተው ጀመር። እሷ የእናቷ ዕጣ ፈንታ እንዳይገጥማት። በሌላ በኩል ደግሞ ስታዩት ደግሞ በባለቤቷ በኩል ሆኖ ደግሞ ተተርጉሞ መጣ ማለት ነው። ስለዚህ ሚስትየዋ ከሌለች እነሱ ግዝት ቀን አይሉም፣ ምንም አይሉም። ሰራተኛዋና ባልየው የሚፈጽሙት ነገር ይፈጽማሉ። ከዛ እመቤታችን ትቆጣለች።
የእመቤታችን ቁጣ ደግሞ ለየት የሚያደርገው ምንድነው? ባልየውን ብቻ በሚመለከት ኪሳራ ውስጥ ይገባል። ምንድነው አንተ በዚህ ቀን ሁሉ ጊዜ ትጎዳለህ? ያደረካት ነገር አለ ትለዋለች። አረ እኔ ምን አረጋታለሁ እስቲ ንገሪልኝ። ለምንድነው በማርያም ቀን ደግሞ ለይቶ በ6 በቁስቋም በ16 በኪዳነ ምሕረትና በእመቤታችን በ21 አልፎ በ3 በባዕታ እና በልደታ ቀን ነው እንጂ ብዙ ጊዜ በእነዚህ በ3 ቀን በ6 በ16 እና በ21 እነዚህ ቀናቶች በጣም በቃ በተደጋጋሚ በወር ችግር ይገጥመዋል። በጋድ ደግሞ ምን ብሏታል ለሰራተኛው? ተመልከች ዛሬ ካንቺ ጋር ያደረግነውን ነገር አስተውይ፣ ከዛ ነገ ምን ሆኜ እንደሚመጣ ነግርሻለሁ ይላታል። በሞባይል ሪከርድ አድርጎ አምጥቶ አሰማት። የሚገርማችሁ እንዲህ አለች ሰራተኛዋ። ደነገጠች። እንዴት ይሄ ነገር ሊፈጠር ቻለ አለችው። እኔ ባለቤት የነገረችኝ ነገር አለ፣ ይሄን ነገር ብናቆመው ይሻለናል ይላታል። እባክህ ምንድነው አንተ ገና ዝም ብላ እሷ ማርያም ስላለች ዝም ብለህ ትፈራለህ? ችግር የለውም በቃ አንተ ከኔ ጋር ነው አይደል ተመቻቸው፣ በቃ ተው ችግር የለውም እሷ እንደፈለገች ትሁን፣ አንደኛውን ብትመለኩስ ይሻላል ስትለው ጊዜ አይ ያን ያክል እንኳን ክፉ ሴት አይደለችም ሚስቴ፣ ያጣሁት በጭኖች መካከል ያለው ነበር አግኝቻለሁ ካንቺ እንደዚህ እንድትያት አልፈልግም ይላታል። ከዛ ትበሳጭበትና አንድ ሳምንት ተዘጓለች ሰራተኛዋ። ለካ ሰራተኛዋ ለመገልበጥ ነበር ያሰበችው። ሁለተኛ ነገር ደግሞ እየተመቻቹ ሲመጡ ፖርኖ የሆኑ ሴክስ ፊልሞችን ዳውንሎድ እያደረገች እያመጣች በሞባይሏ ማሳየት ጀመረች ለባለቤትየው። አንቺ እንዴት ይሄን ነገር ልታገኙ ቻልሽ? አይ በቃ የምትፈልገው ይሄ ስለሆነ አመጣውልህ ሄጄ ኢንተርኔት ቤት። ይሄ ኢንተርኔት ቤት ይገኛል ይላታል። አዎ በጣም እየተላመደችው ስትመጣ ቁጣውን አለመፍራት፣ ለንግግሮቹ ክብር አለመስጠት፣ መዳፈር ምናምን የሚባሉ ነገሮች መጡ። አንዳንድ ጊዜ በጣም እየተላመድን ስንመጣ በድብቅ የተደረገ ነገሮች ወደ ይፋ ይወጣሉ። በእንደዚህ አይነት መልኩ ሰራተኛዋ በጣም እየተዳፈረችው ስለመጣችና ልቅ ስለሆነችበት የምታሳየው ቪዲዮዎች ጨራሽ ሰውየውን እንደገና ወደ ሌላ ነገር ውስጥ ከተተው። ለምንድን ነው ይሄን ያደረገችው? ሊያስቆማት እንደሆነ ስለገባት ነው። እሱ ወደ ልቡ ሊመለስ ሲል ያንን ቪዲዮ ባየ ቁጥር አይምሮ እየተሰረቀ ጭራሽ ሚስቱን እየረሳ ሚስቱን እየጠላ አላስፈላጊ ነገሮች እየተከናወኑ በሚናገርበት ሰዓት እኩል ለቤት ሰራተኛውም ሆነ ለሚስቱ እኩል አይነት አይን ማየት ጀመረና ምንም አይነት ምልክት ሳያሳይ 2 ዓመት ያክል ዘለቁ ማለት ነው። ሚስት ደግሞ በዚህ አጋጣሚ የምታረጋቸው ነገሮች ደግሞ አሉ። ምንድነው የምታረገው? ገዳማት ትሄዳለች። ጥልቅ ያለ መንፈሳዊነት የለባትም፣ ግን የጨዋ ቤተሰብ ልጅ ናት። በተለይ መንፈሳዊት ከሆነች እናት የተገኘች ልጅ። እናትየዋ መንፈሳዊ ሆነችው በባሏን ይቅርታ ሳትለው ስለሞተ ተጸጽታ ከዚህ በኋላ ወንድ አጠገቤ እንዲጠጋ አልፈልግም፣ ባለቤቴ በህይወት ባይኖርም በጸሎት እያሰብኩት እኖራለሁ ብላ ራሷን ሰውራ የምትኖር እናት ነበረች። በጣም ትሁትና ቀን የሆነች እናት ነች። በጣም የተመሰከረላት ነች። በሰፈሯ ውስጥ ራሱ ደስ የሚል ባህሪ ያላት ነች። እንግዲህ ሚስት ለሰራተኛዋ በተደጋጋሚ ቀሚስ ትገዛላታለች፣ ክብር ትሰጣታለች። ይሄ ምንድነው ይባላል አይደል? ለልጆቿ ክብር ስለሰጠችላት እሷ ትንከባከባታለች። ልጆቼ እኮ ከኔ ይልቅ አንቺን ነው የሚወዱሽ፣ አሳደግሽልኝ ልጆቼን፣ እጅግ በጣም ትልቅ ባለውለታ ነሽ ብላ ሽልማት ሁሉ ሰዓት፣ ሞባይል የሚጠቅማትን ያው የምትወደውን ነገር ታደርግላታለች። ሌላ ምንድነው የሚያስፈልግሽ ስትላት ሲያስፈልገኝ እነግርሻለሁ፣ ስፈልግ እነግርሻለሁ፣ ብዙ ወጪ አታውጪ ነው የምትላት። በድብቅ ምን ትላለች? ምን እላለሁ ነው የምትለው ሰራተኛዋ። እንዴ ባልሽን ሰጠሽኝ ሌላ ምን ያደርግልኛል? እኔ ከሰዓት ከሞባይል ከሁሉ ነገር ይልቅ የሰጠሽኝ ትልቅ ነገር አለ እኮ ትላታለች። በዚህ መሀል ነው እንግዲህ ያንዳንዷ ነገር የእመቤታችን ስራ የተገለጠችው። የቤት ሰራተኛዋ ለእመቤታችን ያላት ክብር በጣም ዝቅተኛ ነው። ለምና ልጅቷ በተደጋጋሚ የባልየውን ተግባር ስላየች ከባልየው ጋር ጎን ለጎን አብራ መፍራት ጀመረች እና ሞባይሏ በእመቤታችን ቀን ማታ ሽንት ቤት ውስጥ ገባባት። በጣም ተናደደች፣ ተበሳጨች። ወይኔ ስልኬ በቃ ቤተሰቦቼ እናቴ አገር ያድራሻ ምናምን ብላ አለቀሰች። በቃ ጮኸች። አይዞሽ ችግር የለውም ገዛልሻል፣ እኔ ስልኩን አልኩም ሲም ካርድ ያልኩት ብላ በሲም ካርድ ሰበብ ብዙ ነገር ያው ለመናገር ሞከረች፣ ለማልቀስ ሞከረች። በጣም ተበሳጨች። ባትሪ ታበራለች፣ ማታረገው ነገር የለም። ለማውጣት ሞከረች፣ ምንም አልቻለችም። ጭራሽ ወደ ታች ገፋችሁ፣ ተበላሸ። በቃ እንግዲህ ባልየው ከሚስትየው በሰማው ቋንቋ የተነሳ ወደ ሰራተኛው ማጋብቶባታል። ይሄ ነገር በጣም ከባድ ነው፣ እስቲ ዝም ብለሽ አዳምጪ፣ በእነዚህ ቀናት በጣም አደገኛ ነገር ያጋጥመኛል፣ እንደገና ደግሞ ካንቺ ጋር ባደርንባቸው ቀናት በጣም ችግር ያጋጥመናል፣ በእናቷ ላይ የነበረው ችግር እኔ ላይ ሳይሆን አይቀርም እያለ ፍርሃቱን ይናገራል። እውነትም በትክክል ፈሪሃ እግዚአብሔር ያደረበት ሰው እንዲሆን ያደረገውም የእናቷን ጉዳይ በመናገሯ ነው። ተንደርድራ ገብታ የእመቤታችን ስዕል ፊት ቆማ አንቺ ነሽ ሞባይልን ያሰረቅሽ፣ አንቺ ነሽ ሞባይልን ሽንት ቤት ውስጥ የከተትሽብኝ። ከዛ ምን በቃ ቁጣዬ በጣም አደገኛ ቁጣ ነው አለች። በቃ ስዕል ነው እንዴ ደግሞ እንደ ኦርቶዶክሶች ሆንኩኝ እንዴ? ስዕሉ ምን ይሰማል ነው? ሷም ሄጄ መንጨቃጨቃት ምን አገናኘው? 21 ቁጥር ነው። ከማርያም ጋር ምንም የሚያገናኘው ነገር የለም። ማርያምም ሌላ 21 ቁጥር ሌላ። ማርያም የዛሬ 2000 ዓመት ጌታን ወልደዋለች የለችም። ከዚህ በኋላ በቃ አይመለከተኝም ብላ ትተዋለች። ከዛ በዛው ቀን ማታ ሞባይል ይዞላት መጣ። አይሆንኪ ምናምን ብሎ ገዝቶላት መጣ። ገዛላት ወይ እኔም ገዝቼላት መጣሁ እኮ ብሎ 2 ሞባይል ሆነላት። ከዛ
ሞባይሏን ተቀበለቻቸውና ፊቷ ምንም ለውጥ የለው። ይስቃሉ፣ ባልና ሚስት ይጮታሉ፣ ያው ቴሌቪዥን እያዩ ይጮታሉ፣ ይስቃሉ። ግን በቃ በዛኛው ሞባይል መጥፋት ተበሳጭታለች። ስለዚህ ያለን አማራጭ ቀፎ መግዛት ሳይሆን እንደምንም ብለን ሲም ካርዱ መቼም አይበላሽም፣ ውሃ ቢነካውም ሊበላሽ አይችልም። ሲም ካርዱ እንደምንም ብለን እናወጣላት ሲል ጊዜ በቃ ተውት፣ ምንም አያስፈልገኝም ብላ እንደ መሳቅ ነገር ብላ መሀል ላይ ታረክ ብላ ትነሳለች። በቃ ተጀመረ ሳቅ። እኛ የምንፈልገው እንደዚህ አይነት ሳቅ። ልጆቼን ራስኮ አስከፋሻቸው፣ ልጆቼን ራስኮ በጣም ደበራቸው ምናምን ብላ እናትየዋ ጋቢዋን እንደለበሰች ትቀመጣለች። እና አሁን ፈታ ካልሽማ እናወራለን፣ እንጫወታለን። እንደዚህ መሆንሽን እኮ አላውቅም ነበረ። በጣም ብዙ ነገር ሰብስበሽበታል። ለነገሩ ምን እንደምታዳምጪ አላውቅም እንጂ ብዙ ጊዜ ሄድፎን ሰክተሽ ነው ማይሽ ትላታለች። አዎ እኔ ያልተናገርኩት ነገር አለ። እሱም እኔ በቃ በሞባይሌ ብዙ ነገር ማዳመጥ እወዳለሁ። ብዙ ኢንፎርሜሽኖችን እየሰማሁ ነበርና የሰበሰብኳቸው የተለያዩ ብዙ ነገሮች አሉ። ምን እስቲ ለምሳሌ ምን ሰብስበሻል ስትላት እኔ ጴንጤ ነኝ አለቻቸው። ድንገት አሉ ደነገጡ። እሱም ደነገጠ። አያውቅም እሱም ራሱ እንዴ ጴንጤ? አዎ ጴንጤ ነኝ። እንግዲህ አሁን የልብ ተሰምቷታል። ከዚህ በኋላ ምንም አያመጣም፣ በደንብ የሚያስፈልገው ነገር አድርጌለታለሁ፣ ምንም አያርገኝም ብላ ነው። ልጆቿንም በደንብ አሳድጌላታለሁ፣ ካባረረችኝም ታባረኝ፣ ግን የምታባረኝ አይመስለኝም ብላ አስባ ነው። እናገራለሁ። በንዴት ነው ግን የተናገርኩት አለች። ለምን ግን የስልኬ መጥፋት እንዳነረኝ አልገባኝም። ያው ነው አንቺ ጴንጤ ነሽ? አዎ። ኧረ በፍጹም አላምንም እንዴ እኔ ጴንጤ ነኝ እንዳለ መዝሙሮች ይወሩ የጠፉብኝ የጴንጤ መዝሙሮች ናቸው እንዳለ በቃ ከዚህ የጠፉትና መቼም ላገኛቸው አልችልም ምናምን ብዬ አስቤ ነው። አሁን ግን ሳስበው ችግር የለውም አልኩኝ አለች። ምንም ፈታ ብዬ ነው የተናገርኩት አለች። ደንግጠው እንዴ የምርሽ ነው? ቆይ ስራሽን አቁሚ ብለው በጄ ያስኩትን ቡና ፕሮሰሱን በሁሉ አቁሚ ብለው ቁጭ እርግጠኛ ነሽ አሉኛል። አዎ ለዚህ ነው ታዲያ በርከት ያጣሁት። በቃ ግራ ይገባኝ እኮ በዚህ ነው ትላታለች። እንዴት ልጆችን አሳድጌ እንዴት እንደዚህ ትኛለሽ? በፍጹም እንዴ እኔ እኮ ልጆችን ማሳደግሽ እንዳለ ሆኖ በስማም ሳትይ ነው። እኔ እኮ በስማም ብለሻል ስልሽ አዎ ትኛለሽ። ሊጥ ስታቦኪ፣ እንጀራ ስትጋግሪ እናቴ የምታደርገውን ነገር በሙሉ እንድታረጊ ስለምፈልግ ነው። አዎ ትኛለሽ። አዎ አድርጌ አላውቅም፣ በስማም ብዬ አላውቅም። እሺ በእናንተስ በሃይማኖታችሁስ? እሺ በኢየሱስ ክርስቶስ ባርከሽ አልበረኩም። ለምንድን ነው የማትባርኪ? በቃ ራሱ የተባረከ እንጀራ አይደል? ሄደሽ ደሞዝሽን ትቀበያለሽ፣ መተሽ ታስፈጫለሽ፣ ይጋገራል፣ ይበላል። በቃ እንደዚህ አይን አውጣ የሆነ ቋንቋ ነው የምትናገሩ እንዴ? እንዴት ነው ዛሬ ባህሪሽ ተቀየረብኝ? የሞባይሉ መጥፋት እኔን እንደዚህ እንድታናገርኝ ያደርግሻል ስትላት፣ ከዛ ባልየው ተናደደ። እንዴት የምትመልሽላት አንቺ ማን ብሎት ሲቆጣ ጊዜ እንዴ በቃ ምን አልኩኝ? ምን አጠፍቼ ነው አለች። እንዴ ኧረ መለስ በይ እንጂ ስነ ስርዓት አድርጌ ይላታል። አያችሁ አይደለ እንግዲህ ከበድ እያለ ሲመጣ እንደዚህ ነው የሚሆነው። ንዴቷም መንፈሱም አብሮ የሚተባበረው ውስጥ አብሮ ያግዛል። የምትናገራቸውን ነገሮች ያግዛልና አንድ ከተጀመረ እሱ ሁለት ያደርገዋል። አንድ ቀዳዳ ሲከፈት እሱ ያሰፋዋል ያን ቀዳዳ ማለት ነው። ስለዚህ ልጆቼን አስቆርቢልኝ ብዬ ሳዝሽ አላስቆረብሻቸውም? አዎ አላስቆረብኳቸውም። እንዴ ደነገጡ ሁለቱም። ቤተክርስቲያን ደርሰሽ ነው የምትመለሽው? አዎ ደርሼ ነው የምመለሰው። ግቢ ትገቢያለሽ? አዎ እገባለሁ። አስቆረብሻቸው? አላስቆረብኳቸውም። ለምን? ውስጥ መግባት ስለማልፈልግ። እንዴ ራሷ ነች ግን መጀመሪያ ቼክ አድርጋት እስቲ ልጅቷን ራሷ መሆን አለመሆኗን። እሱም ደነገጠ በነገራችን ላይ ባየው ባህሪ። እንዴ በቃ የመጨረሻ በጣም ከው ብሎ ደንግጦ እርግጠኛ ነሽ የምታወሪው ነገር ሃይማኖትሽ ኦርቶዶክስ አይደለሽ ማለት? አዎ አይደለም። እና ከፈለክ ዶክመንት ላሳይና ቦርሷን ገልጣ ስታሳይ 66 መጽሐፍ ቅዱስ አህዱ አለ። መጽሐፍ ቅዱስ ይተሻል? አዎ። ታዲያ መጽሐፍ ቅዱስ ካሽ እግዚአብሔርን ፈርተሽ እንኳን ቁርባኑ የክርስቶስ እንደሆነ ታውቂያለሽ? አላምንበትም። ለምን ደግሞ አታምኝበትም? የሚመለከተኝ ነገር የለም። በቃ ፍጥጥ አለች ልጅቷ። እንዴ በጣም ደነገጡና ሁለቱም በቃ እሺ ብለው ዝም አሉ። አርጊ ምልሽን በሙሉ እንዳለ አላረግሽም ማለት ነው ስትላ ጊዜ ያረኩ መስያ አላረኩም። አንቺ ያረኩ ይመስልሽ እሺ ይልሻለሁ ግን አላረኩም። ለምን ነው እንደዚህ አሁን ይመለስልኝ? ለምን ነው በፊት እንደደበቅሽው አሁንም ይሄ ነገር አርጊያለሁ ያላልሽው? ዛሬ ለምን እውነቱን መናገር ፈለግሽ? አላቅም። ማቆ ነገር የለም። በቃ መናገር ስላለብኝ ነው የምናገረው። እንግዲህ የእመቤታችን ስራ ነው ይሄ ራሱ። ምንም እንኳን አይናውጣነት ወይም ጋጠወጥነት ቢሆንም ግን እመቤታችን ነች የምታናግራት። ያወቁሽ ናኩሽ ንግግር ቢሆንም እሱንም ክፉል ማዳል ምጃዋለው አይተወኝም ብላ ሚስትየዋንም ደግሞ ልጆቿን አሳድጌላታለሁ አታባረኝም ብላ አስባ ነው እንግዲህ በየዋህነት በቅንነት ነው ይሄን ያደረገችው። በፍጹም ይሄ ነገር ሊሆን አይችልም ብላ ደንግጣ ያለፉትን 2 ዓመታት ስታስበው እንዳለ ምንም አልተደረገም። እኔ ምለው ያለች እያስታወሰች ማለት ነው። እንዲህ የሚያርኩሽ ነገር አላደረግሽ ማለት ነው? አዎ። ለምን ስታ ጊዜ እንዴ ጴንጤ ስለሆንኩና በቃ ነው የኦርቶዶክስ ስርዓት አይመቸኝም፣ በቃ አይመቸኝም። ምንም ነገር የሚመቸኝ ነገር የለም። አንቺ ግን እሺ ይልሻለሁ። ቀድም ያልኳችሁ እንግዲህ ነው እሺ ትላታለች ያልኩት ይሄን ነው። አባትየው በጣም ደነገጠ። ስራም አልሄድም አሞኛል ቀራለሁ አለ። ከዛ
ሚስትየዋ ሄደች ወደ ስራዋ። ምንድን ነው ያደረግሽው አላት። የምርሽን ነው ሲላት ጊዜ አዎ የምሬ ነው። ጴንጤ ነሽ? አዎ። ለምን አልነገርሽኝም? እንዴ ምን ችግር አለው? ጴንጤ ሆንኩኝ ያው ሰው ነኝ አይደል? ምን ለውጥ አለው አለችው። ለምን ነው እንደዚህ መናገር ያስፈልገሽ? ጴንጤነትሽን ሳትናገሪ ዝም ብለሽ እንደ በዛው ለማስቀጥይ እስከመቼ ድረስ ነው? በቃ መናገር እፈልጋለሁ። ለምን ጴንጤ መሆንሽ መናገር የፈለግሽው ወይስ መውጣት ፈልገሽ ነው? እኔ ለምን እወጣለሁ እንዴ? ካንተ ጋር የጀመርኩትን መሳል ጨርስ አልወጣም። ምንድን ነው የምትጨርሺው? አይ በቃ የማውቀው ነገር የለም። በቃ ካንተ ጋር የምጨርሰው ነገር ይኖረኛል። ስለዚህ ነገር ፍለጋ ነው የጀመርሽው ማለት ነው። ካሰብከው ይሁንልሽ፣ ችግር የለውም አለችው። ሰውየው በጣም ደነገጠ። ሄደ፣ የእመቤታችን ስዕል ስር ተንበረከከ። እመቤቴ ሆይ እንዴ ለካ በ21 በ16 እና በ6 የሁሉ መከራ የሚደርስብኝ በዚች ልጅ ጥላቻ ነው። እመቤታችን አንቺን ስለምጠላሽ ነው ሁሉ ነገር የሆነው፣ ይቅርታ አድርጊልኝልና ተንበርክኮ አልቅሶ አንቺ ለምን 30 ጊዜ ሚስቴ ጆሮ ላይ ባልሽ ከኔ ጋር እንዲያርጉ አልበሽ አትነግሪያትም? ምንም አይመስለኝም፣ ንገሪያት። ከኔ ቤት ግን እንድትወጪልኝ እፈልጋለሁ። አልፈልግም ማለት ጴንጤ ስለሆንኩ ነው የምታስወጣኝ አለችው። እንዴ ምን ሆነሽ ነው? ያመሻል እንዴ? 2 ዓመት ሙሉ ድብቅ ነበርሽ። አሁንም እኮ ሌላ ዓላማም ሊኖርሽ ይችላል እኮ። ይሄን ያክል ድብቅ ከሆንሽ ሌላም አላቅሽም ማለት ነው። በቃ ብዙ ነገር ልታረጊ። አሁን እኮ ሚስቴን አባርሬ አንቺን እንዳገባሽ የምትፈልጊው ማለት ነው። ቢቻልማ ቢሆንማ ደስ ይለኝ ነበር። እውነትሽን ነው አላት። እንዴ ምን ሆነሽ? ቢሮ እኮ ነው የምውለው። ቢያንስ ትምህርት ተምሬያለሁ። እንዴት ነው የምታስቢኝ? የፈለገ ነገር እንግዲህ ወሲብ እንስሳ ቢያደርገኝም ግን ይሄን ያክል አይምሮ ያልተደፈነም ስነ ስርዓት አድርጊ ብሎ ከሰው ጋር ጭቅጭቅ ይገባል። እነግራታለሁ። ከዛ ለመማታት ይሞክራል። እንዴት እንደዚህ ታደርጊያለሽ ብሎ ሲላት ጊዜ ያረከው ነገር ሁሉ እኔ እነግራታለሁ። በፈለገ ብታደርገኝ አንድ ነገር ጫፊን ከነካኝ እኔ እነግራታለሁ። ከዛ ያንን የሚያክል የቤት አባወራ እንደዛ ትልቅ ግርማ ሞገስ ያለው ወይም ደግሞ ቤቱን የሚያስተዳድር ትልቅ ቦታ ላይ የሚቀመጥን ሰው በአንዲት የቤት ሰራተኛ ኮንትሮል ተደረገ። ቤት ውስጥ ማዘዝ ሁሉ ጀመረች። ከዛ ሚስትየዋ ማታ ስትመጣ እሺ አሁን እንዴት ነው የምንቀጥለው አለቻት። እንዴ በነበርንበት እንቀጥላለን፣ ምን ችግር አለው? የምትበሉትን እየበላው የምትጠጡትን እየጠጣሁ አይኛል። አዎ በቃ ታዲያ በስማም ስንል እኮ በስማም ትይ ነበር። አዎ ምን ችግር አለው ታዲያ? መጽሐፍ ቅዱስ ላይ እኮ በስማም የሚል አለ፣ በአብ በወልድ በመንፈስ ቅዱስ የሚል አለ። አሁን ምክንያት የምታደርገው ለኃጢአቷ ይሄንን ነው። ፍጥጥ ብላ በቃ እያለች ከዛ ከ15 ቀን ከ20 ቀን በኋላ ለውጥ አመጣች። ምንም በቃ ይሄ የማስታወክ ምናምን እንደዚህ ማቅለሽለሽ ባህሪ ወጥ ስትሰራ በቃ ለውጥ አመጣሁኝ አለች ስትናገር። ከዛ ይሄ ነገር ምንድነው ብዬ ስመረመር ነፍሰ ጡር ናት። በጣም ደነገጠች። የደነገጠችው ነፍሰ ጡር በመሆኗ ብቻ ነው ማለት ያለ ጊዜው ሆነባት። አስባበት አይደለም ያደረገችው። ከዛ መንገር አለብኝ ብላ ነገረችው። ማታ ነፍሰ ጡር ነኝ አለችው። በጣም ደነገጠ። ከማን? ከኔ ነው። ታረከም ከሌላ ከማን ይሆናል? ቤት ልጆችን ትቻሉ በጣም እንግዲህ ከዚህ ቤት ውጭ ወጥቼ ሌላ ነገር ማድረገው ነገር የለም ካንተ ነው። በቃ ግራ ገባው። ወይኔ ወጥመድ ውስጥ ገባው ብሎ ስቅስቅ ብሎ አለቀሰ። ከዛ ምን ይዋጣው? በቃ ምን ያርግ? ወደ ማንነቱ መመለስ ፈለገ። እግዚአብሔር መማጸን ፈለገ። ይሄን ሆዷ ውስጥ የተፈጠረውን አጥፋ እንዳይል የራሱ የእግዚአብሔር ፍጥረት ነው። ወደ ማይሆን ቦታ እንዳይሄድ እንዲህ አይነት ነገር አድርጎ አያውቅም። ይሄ እንደዚህ አስወርጂ ለማለት ምናምን ነገር በጣም ነው የሚፈራው። ልጅ ይወዳል ደግሞ ልጅ አክባሪ ነው። በህይወቱ በጣም ብዙ ዘልያለሁ፣ ብዙ ነገር አድርጌያለሁ፣ ግን አሁን ያገባሁት ልጅ ፈልጌ ነው የሚለው። ስለዚህ ምንድነው መደረግ ያለበት? ጨንቆት 1 ወር ያክል በቃ እቺ ልጅ አልነካት ምን አላላት፣ ምልክት ብታሳየው ምን ብትለው ምንም ነገር። ከዛ ላፈነዳው ነው ላውራ ነው ትለዋለች። በቃ ሌላ ምንም ላደርግ አልችልም። ልጅቷን አውጥቼ ቤት አከራይቼ ማስቀመጥ ነው አለ። በቃ ቤት መውጣት አለባት፣ ሰበብ ፈጥሮ መውጣት አለባት፣ ቤት መከራየት አለበት። ሌላ ምንም አማራጭ የለውም። የእመቤታችን ስዕል ስር ተንበረከከ። እመቤቴ ሆይ ፍጥረት ነው፣ መውጣት የለበትም። ማስወረድ የሚባል ነገር በአይምሮዬ ማሰብ አልፈልግም ጭራሽ። እንዲህ አይነት ግፍ ውስጥ መግባት እኔ ስጋዊ ስሜቴን የምከተል ሰው እንጂ ይሄን ያክል በሰው ላይ የመጨክን ሰው አይደለሁም ብሎ አለቀሰ። ከዛ የባህሪ ለውጥ አመጣ። ጸጥ አለ፣ ጨዋ ሆነ። ሚስትየዋ ለውጥ አመጣባት። በቃ ምንድነው ምን ሆነሃል አለችው። አይ በዚች ልጅ ነገር እየተናደድኩኝ ነው፣ በቃ መውጣት አለባት አለ። ትሁን ምን ችግር አለ? በቃ አንድ ቀን ልትቀየር ትችላለች። አይ አይሆንም እንዴ ልጆቼን እኮ በቃ ልታበላሽብኝ ትችላለች። ነገ ከነገ ወዲያ እኮ በቃ ከሷ ጋር ሲሆኑ እሷ የምትከተለውን ተከትለው በቃ አጉል ነው የሚሆንብኝ። አይሆንም በዚህ ሁኔታ መቀጠል የለባትም ትውጣ ብሎ ሰበብ ተገኘ። እሺ ካልክስቱ በቃ ትውጣ ብላ እሷ ፈቀደች። ወጣች። በቃ ውጪ ከዚህ ማን ብሎ አውቆ የሚያመናጭቅ አስመስሎ ነግሯታል። ቀን ወጣች። አርቆ ሌላ ሰፈር በቃ ማይገናኝ ከዛ ሰፈር ጋር ማይገናኝ ቤት ተከራይቶ አስቀመጣት። ከስራው ከመኖሪያ ቤቱ። ከዛ የእመቤታችን ስዕል አመጣ ሰቀለላት። ምን ያደርግልኛል ስትለው ጊዜ እረፊ፣ ስነ ስርዓት አድርጊ። ይሄ ልጁ እንዲወለድ የመፈለጌ ጉዳይ ስለሆነ አንቺ ሳትፈልጊም የመጣ ጉዳይ ነው።
ፈልገሽው አይደለም ይሄ ልጅ የመጣው እንደነገርሽኝ ከሆነ አዎ በእኔና በሚስቴ መካከል ጣልቃ ልትገቢ ፈልገሽ እንዳልሆነም ነገርሽኝ ምለሽልኛል አዎ ጌታ ምስክሬ ነው ብላለች በትክክል የማልኩት አለች እውነት በቃ እርግዝና በፍጹም ይመጣል ብዬ አልገመትኩም መጣለች እንዴት ሊፈጠር እንደቻለም ግራ ገብቶኛል የምትለው እሷ ከዛ የእመቤታችን ሌላ ነገር ሰራች እንግዲህ አሁን እርግዝናዋንም ያወቀችበት ቀን መቼ ነው የእመቤታችን ቀን ነው እንደዚህ አይነት ቀኖች ሲመጡባት እሷ ከዚህ ካስረገዛት ሰው ወይም ከቤቷ አባወራ በምትሰማው እሷን ፍርሃት ውስጥ ገባችና ቀና ብላ ስዕሉን ታያለች ቤት ውስጥ አንድ አልጋ አስቀምጦላታል እቃዎች አሟላላት እንደሚስት አይደለም በነገራችን ላይ በቃ እንደ ቤት አሟልቶላታል ግን እዛ ቤት ድርሽ ብሎ ያቅም ይመጣል አንድ በሳምንት አንድ ቀን መጥቶ ብር ሰጥቷት ይሄዳል ውለጁ አሳድጊ ልጅሽ እኔ ገንዘብ ሰጥሻለሁ ምንም ችግር የለውም ግን እኔ ከዚህ በኋላ ድርሽ አይደለም ግን ካለኝ ገንዘብ ላይ አካፍልሻለሁ ምንም ችግር የለውም ነው የሚላት በነገራችን ላይ ሰውየው እዛ ቤት መጥቶ ሲመለስ ምንሽ ነው ሲሏት ወንድሜ ነው የምትለው ታማኝ ነበርኩኝ አርግዤበት ነው ሲሏት ጊዜ አይ በመልክ እንኳን አትመሳሰሉም እንደው ነገሮች እየከረሩ ከሚመጡ ብትነግሪ ይሻላል ያሉ ጎረቤቶች በሳቅ በጨዋታ እያስመሰሉ ምን ሲሏት አንድ ቀን ተተነፈሰዋለች አይ እኔ ቤት ሰራተኛ ነበርኩኝ ድንገት ወልጄበት ነው በቃ አርግዤበት ነው ምንም ብላ ስታፈነዳ በቃ የጠረጠርነው ነገር ሆነ የሚገርማችሁ እቺ በእናንተ ማርያም በምትውላት ቀን ነው በቃ ሁሉ ነገር የሚሆነው እና አሁንም አምጥቶ የማርያም መስል የሰቀለብኝ ሁሉ ነገር የሚከናወነው በሷ ቀን ነው እኔ ደግሞ ጥሎብኝ አልወዳትም ለምንድነው ማተወጃት ሲለው ጊዜ ሁሉም ኦርቶዶክስ ማርያም ሲል ተናደርኩባት ምንድነው የጌታን ክብር መውሰድ ይሄን ያክል ብዬ ተበሳጨሁባትና የፓስተሮች ቋንቋ ስለሆነ እኔ ከፓስተሮች ነው የምሰማው በቃ ፓስተሮች የሚናገሩት ይሄ ነው ማርያም እያሉ የማርያምን ክብር ወስዶ የጌታን ክብር ወስደዋል ምናምን ብሎ ሲያስተምር እኔም እንደዛ ነው ማስበው አለች የጌታን ክብርማ መቼ ወሰድን ቤተክርስቲያኑ የተሰራው በሱ ስም ነው ታቦቱም የተቀረጸው በሱ ስም ነው እያሉ ያስተምሯታል ሰውየው በሳምንት አንድ ቀን መጥቶ ሲመለስ መግባባት ጀመረ ነይ ዕቃ አውርጂላት መንቀሳቀስ አትችልም ነይ ከመኪና ዕቃ አውርጂላት ብሎ ወደ መኪና የጎረቤቷን ልጅ ይዞ ይመጣና እሱ መኪና ውስጥ ሆኖ ይገባል ዕቃውን ከኋላ መኪና አውርጂ ይላታል ዕቃውን ከማውረዷ በፊት ትገባና ጋቢና እኔ ምሎት ጋሽዬ እንደው አንድ ሚስጥር ልንገርዎት ትለዋለች ይሄንን ሰው ምንድነው ይላታል ያው እንግዲህ ልጅቷ የቤቱ ሰራተኛ እንደሆነች ነቃ እንዴ አልደነገጠ ምኑና ተናገረች አዎ አይ በቃ አሁን እኮ ሁላችንም እኮ አውቀናል ችግር የለውም እኮ ምን ችግር አለው እና ግን ያው ልጅቷ ሙሉ በሙሉ ወደ ኦርቶዶክስነት መቀየር የምትችል ልጅ ነችና እንደው አሁን ቅምጥ ናት ሚስቶት ናት ወይስ እንዴት ነው ያሰቡት ብላ ትጠይቃለች እንዴ አንቺ ምን ይመለከትሻል በዚህ ጉዳይ ላይ ጎረቤት አለሽ እንደምን አደራችሁ ብዬ እወጣለሁ እገባለሁ ከእናንተ ጋር ምን ጉዳይ አለኝ በቃ እኮ ምንም ችግር የለም ያጋጥማል እንዲህ አይነት ነገር ትለዋለች ምንድነው የፈለግሽው ይላታል አዎ እንግዲህ ያው ሚስጥሩ ተሰምቷልና በቃ ምንም ማድረግ አይቻልም ለኛም እንግዲህ አንዳንድ ነገር ይርዱን ያገዙን እንዴ ምንድነው ደግሞ መረዳችሁ ለእናንተ እኔ ይሄ ራሱ ግራ ገብቶኛል ደግሞ መቼውን መገላገላት እያልኩኝ ከዛ ለካ ገንዘብ ፈልጋለች ዱርዬ ነገር ናት እቺ የመጣችው እና ጋራለው አይነት ነገር ነው እንዴ አንቺ ያው በስነ ስርዓት ሄደና ሰውየው እንዳልመጀረጠልሽ ይሄን ሽጉጥ አሚሮ ዝም ብሎ አውቆ ሲያግዜ ተለና ደንግጣ ትሮጣለች እቃው ነቃውን ይዘሽ አልመጣም ትሮጣለች ከዛ ራሱ እቃውን ይዞ ይወርድና ይገባል እንዴ የታለች ልጅቷ ስትለው አፍሽን ሲበላሽ እኔ ማን እንደሆንኩኝ ተናግረሽ መታ ልታስፈራራ ሞከረች እኮ እንዴ ሚስጥር እናገራለሁ ገንዘብ ይስጡን አይነት ነገር እኮ ነው አነጋገሯ ሚስጥሩ እንደሚያዣ አርጋ ገንዘብ ልትቀበለኝ አሰበች ማለት ነው ሲነግራት እንዴ ተናደዳለች በቃ እንዴት እንደዚህ ታደርጋላችሁ እናንተ ምናምን ብላ ወጣ ትናገራቸዋለች ከዛ ሁሉም በቃ ነብሮ ነው መጡባት በቃ ሰውየው ከሄደ በኋላ ምን ያርጋችሁ ነው አለቻቸው እንዴ ወደሽ ፈቅረሽ አርግሹማ በቃኛ ሚስጥሩን ደርሰንበታል የሰውየውን ቤት አውቀናል ተከትል ሲመጣ ተከትለውን ሄደን ቤቱን አውቀናል ወይ ከሚያመጣልሽ ብር ታካፊናለሽ እናንተ አያማችኋል ታላችሁ አይሆንም ከዛ በጣም ትናደዳለች ቤት ለመቀየር ትሞክራለች ግን እሱም አይሆንም ቤት ለመቀየር እንዳትሞክሪ በቃ ሁሉ ነገር ቤቱንም አውቀናል ሚስትየዋንም አውቀናታል እዚህ መስሪያ ቤት የምትሰራው ይቺ ናት ሚስትየዋ ብለው በሞባይል አሳዩት ከዛ ሰውየው ጋር ትደውልለታለች እንናገራለን ያሉ ፎቶ ሙሉ ይዟል የሚስትን ፎቶ ሁሉ ይዟል ማለት ነው ጊዜ እንዴ ላይ ደነግጣል ከዛ ሚስትየዋ ማታ ለጸሎት በርከክ በምትልበት ሰዓት አብሯት መጥቶ በርከክ ይላል እንዴ ከመቼ ወዲህ ትላለች እኔ በቃ አብሬሽ መጸለይ እፈልጋለሁ ደበረኝ ብቻዬን እርግጠኛ ነህ ትላለች አዎ እሺ ከዛ እኔ አባታችን ብቻ ብዬ ነው የምተኛው እሺ ይሁን ችግር የለም አባታችን በሰማይ የምትኖር ብለው ይተኛሉ ከዛ ባልተለመደ ሁኔታ በቃ ጨዋነት ማሳየት ጀመረ እንዲያውም ጭራሽ ውዳሴ ማድረግ ለምን አንጸልይም ዝም ብለን አባታችን ብለን ከምንተኛ እሺ ትለዋለች
ከዛ በጣም ይገርማል። በቃ ሚስትየዋ ራሱ ገርሟት እንዴ ለካ እቺ ልጅ በቃ ለዚህ ቤት አዚም ሆናብን ነበር እንዴ የመጸለይ ፍላጎት እንዳለህም አላውቅም ነበረ። ና እንጸልይ፣ እንስገድ፣ እንንበርከክ፣ ችግር የለም ደስ ይለኛል፣ ወደ እኔ ሐሳብ መተህልኛልና ደስ ብሎኛል አለችው። እኔም ደስ ብሎኛል አላት። በቃ የጭንቀት የሚናገረው ሚስትየዋ በሌለችበት ሰዓት እንግዲህ ሌላ ሰራተኛ መጣለች እዛ ቤት ውስጥ። ሚስትየዋ በሌለችበት ሰዓት ከጸሎት ክፍል እዛ ከሚሰግዱበት ቦታ አይወጣም። ጸሎት ክፍል እንኳን የለም፣ ዝም ብሎ ስዕል የተለጠፈበት ቦታ ነው ያለው። ከዛ ቦታ ዞር አይልም፣ አይወጣም። በቃ ሌላ ክፍል ነው፣ እቃዎች የሚቀመጡበት ክፍል ነው። እና ሰራተኛዋ እቃ ፈልጋ ስትመጣ አሁንም የቆዛ ቁጭ ብሎ እየጸለየ ወይ እያነበበ ነው የምታገኘውና በቃ ለዚህኛዋ ሰራተኛ ደግሞ ምን ሆነባት? ይሄ ሰው ጸሎተኛ፣ በቃ ጸሎተኛ ሆነ። ያቺኛዋ ደግሞ እዛ ሰራተኛዋ ደግሞ እዛ ሆና ከማርያም ጋር ማውራት ጀመረች። ማርያም የምትባየው የጌታዬ እናት ማርያም እንደሆንሽ አምናለሁ፣ እናቱ እንደሆንሽ አምናለሁ፣ ግን ይሄን ያክል ክብር ይገባሻል? ለምንድን ነው ሁሉም ኦርቶዶክስ ማርያም ማርያም የሚልሽ? ለምንድን ነው ይሄን ያክል? ምንድን ነው በመጽሐፍ ቅዱስ ውስጥ ስላንቺ የተጻፈው ሉቃስ ወንጌል ላይ ብቻ ነው። በቃ ሉቃስ ወንጌል ምዕራፍ 1 ነው፣ ሌላ ምን አለ? በቃ ወለድሽው፣ ከዛ በኋላ ሌላ የተተረከልሽ ነገር የለም። ለምንድን ነው እነሱ እንደዚህ የሚያሰፉት ብላ ትቅልህ ትጋባታለች። ልክ 8 ወሯን ጨርሳ 9 ወሯ ላይ ስትገባ ህልም ማየት ጀመረች። ያው ሰው ያስፈልጋታል። ከዛ ጣላቸው ጎረቤቶቿ ጋር ስምምነት ፈጥራለች። የምን ስምምነት ነው የፈጠረችው? በቃ ገንዘብ አካፍላቸው፣ እኔ ሰውየው አሳዝኖኛል፣ እኔ ራሴ እኮ በጣም ነበር የምጣላት ሚስትየዋን፣ እንደገናም ላጣላቸው ሞክሬ ነበር፣ በኋላ ግን እያሳዘነች መጣች። በቃ ውሰዱት፣ ለኔ ብቻ ያው ነፍሰ ጡር ስለሆንኩኝ እዘኑልኝ ትልና ሰውየው አምጥቶ የሚሰጣትን 5000 ብር የሚሆን 4000 ብር የሚሆን በሳምንት የሚያመጣውን ታካፍላቸዋለች። እነሱም አይፈሩም፣ ይቀበላሉ። እሷ ጋርም እየመጡ ቡና ያፈላሉ። እንደዚህ ነው ተግባብተን የምንኖረው። የምን ሳንቲም መቀርቀር ነው? አብረን ተግባብተን አራዳ ለአራዳ ሆነን መኖር ነው። የምን ብቻ መብላት ነው እያሉ በፈጣጣ በቃ አብሯት እናንተ ዱርዬዎች እያለች በቃ ምንም ማድረግ አትችልም። ተስማምታ ከነሱ ጋር ያው ያግዟታል እንትን ትላለችና ህልም አይታ ደንግጣ ተነሳች። ከዛ ጮሃን የተነሳችው ምን ሆንሽ ሲሏት ጊዜ ያው ግድግዳው እንትን ቆርቆሮ ነው። ምን ሆንሽ ሲሏት አይ ህልም አይቼ ነው። ከዛ መጥቶ ምን አየሽ አሏት። አንድ ሴትዮ በር ከፍታ ስትገባ አየኋት። ከዛ እዚህ ጠረጴዛ አጠገብ የማርያምን ስዕል አስቀምጣ ሄደች። የትኛውን የማርያም ስዕል? እዚህ የለም፣ እዚህ ቤት ውስጥ የለም። ቤተ ክርስቲያን በር ላይ ግን ቤት ግን አላጣውም፣ እሱን ስዕል ያየሁት ይመስለኛል ትላለች። ከዛ እሺ ነይ እንሂድ ይሏታል። ተነስታ እውነትም ለባብሳ ትወጣለች። ነጠላ ይሰጧታል ከጎረቤት ለባብሳ ወጣ ቤተ ክርስቲያን በር ላይ ትሄዳለች። ሲሄዱ አለች አንድ የማርያም ስዕል በጣም ለየት ያለች። አሁን አጋጣሚ ስዕሏን ስላላገኘኋት ነው። እሷን ስዕል ታገኛታለች። ያው እቺን ስዕል ነው ያየኋት። ምን አይነት ሴት ሆነች? በጣም የምታምር እንደ ሙሽራ ቬሎ ያላት ከእግሯ ስር ዘርፈፍ ያለ መታ ስዕሉን አስቀምጣ ስትመለስ ግን እንደምትመለስ ነው እንጂ አይምሮ የሚያስበው ስትመለስ አላየኋትም። አስቀምጣ ግን ዞር ስትል አይቻታለሁ። ከዛ ስዕሉን ዞር ብዬ ስመለከተው ጮህኩኝ። ምን ነው ያስጮህሽ? ምንም በቃ እኔ እንጃ ጮህ የተነሳሁኝ። አይ በቃ አንቺ አለሽም ጋንጮሩ ነው ይላታል። የምን ጋንጮር? ይሄ እናንተ ደግሞ ዝም ብላችሁ ምን ትላለችና ማርያምን ያየሻት? ይሄ ቀይ ሴት ባያችሁ ቁጥር ወይም የሆነ ነገር በታይ ቁጥር ማርያም ማርያም ትላላችሁ። ጥቁር ሴት ካየሁኝስ ማነሽ ማለት ነው ብላ አሾፈችባቸው። ከዛ ለማንኛውም ስዕሉን እኔ እገዛልሽና ሰጠሻለሁ ትልና ያቺ ልጅ ገዝታ ትሰጣታለች። ጎረቤቷ ነች እና አብረው በሚጫወቱበት በሚነጋገሩበት ሰዓት እንግዲህ በምትወልጅበት ሰዓት ያው ማርያም ማርያም ነው የሚባለው ጊዜ ለምንድን ነው ቆይ እሺ ለምን ጌታ ጌታ ይባላል እንዴ? እናንተ ያማችኋል እንዴ? ሁሉ ነገር ጌታ እኮ ክብር ለሚገባው ክብር ስጡ ብሏል። ማርያም የጭንቅ አማላጅ ናት። ለሚወልዱ እናቶች ትደርሳለች። ደግሞም እናት ስለሆነች የወለደች እናት ስለሆነች ስሟ መጠራት ያለበት የሷ ነው። ደግሞ በመስቀል ስር ሆኖ ለዛሬ ትውልድ የማይጠቅም ነገር እንዴት ይሰጣታል ምናምን ብላ ትነግራታለች። ትምህርት ታዳምጣለች ልጅቷ። ይኸው እናት ታስፈልጋቸዋለች ብሎ ሰጠን፣ ከዚህ በላይ ምን ትፈልጊያለሽ አለቻት። ኦኬ ይሁንልሽ እሺ ብላ ይለያዩና ማታ ገብታ መጽሐፍ ቅዱስ ስታነብ የዮሐንስ ወንጌል ላይ ያለውን እነሆ ልጅሽ እነኋት እናትህ የሚለውን ታነባዋለች። በተደጋጋሚ ይህ ቃላት መጣባት። የሚገርማችሁ ተኝታም ራሱ በህልሟ ይሄንኑ ጥቅስ ነው ያየችው። እነሆ ልጅሽ እነኋት እናትህ የሚለው ጥቅስ እጅግ በጣም እንትን ያላት መጣና እስቲ ከቤተ ክርስቲያን የሆነ መጽሐፍ አምጪልኝ ማርያምን በተመለከተ ላንብብ ትላታለች። እሺ ትልና ማርያምን በተመለከተ መጽሐፍ ታመጣላትና ከዛ ስለ አወላለድ፣ ስለ ልጅ አያያዝ፣ ስለ አራስነት ምናምን የሚተርክ የሆነ መጽሐፍ አለ፣ ዓለማዊ መጽሐፍ። እሱንም ገዝታላት መጣች። ከዛ ሁለት መጽሐፍ አመጣሽልኝ፣ አንዱን ዓለማዊ አንዱን መንፈሳዊ ትላትና እዚህኛው መጽሐፍ ላይ ስትገባ ስለ እመቤታችን ክብር በደንብ አወቀች። ማርያም እንደዚህ ናት ብላ መጽሐፉ መጨረሻ ላይ ባዶ ወረቀት አለ ማርያም እንደዚህ ናት ብላ ጻፈች።
ከዛ ጓደኛዋ መታ ስታየው ያው ነገረቻት። እንዴት አየሽው መጽሐፍ ስትላት ጊዜ ያው አንብቤ ጨረስኩኝ ስትል መጽሐፉን ስታየው መጨረሻ ላይ የጻፉትን አለቻት። ከዛ ስታየው እንዴ ማርያም እንዴት ናት ማርያም ስትላት ጊዜ በቃ እዚህ መጽሐፍ ውስጥ እንዳለው አይነት ማርያም እናንተ እንደጻፋችሁት ማርያም እንደዚህ ናት። እኔ ስለ ማርያም ምንም የማውቀው መረጃ የለም፣ ከፓስተሮቼ ብቻ ነው የማውቀው። ግን በኦርቶዶክስ ውስጥ ስለ ማርያም ምንም አይነት መረጃ አልነበረኝም። ይሄ መጽሐፍ በማንበቤ እድለኛ ነኝ ትላታለች። ከዛ የመጋቢ ሐዲስ ሮዳስ ታደሰ መጽሐፍ እንደሆነ ነው የሰማሁት። ድንግል ማርያም በሊቃውንት የሚል መጽሐፍ አለ፣ በሊቃውንት አንደበትና እሱ ነው ገዝታ ያመጣችላት። እና ሊቃውንት አባቶቻችን ማርያምን ለምን ስሟን እንደሚጠሯት ለጌታችን ያላት አመለካከት እንዲስተካከል አደረጋት። በዛ ላይ ደግሞ ውዳሴ ማርያምን ስታነበው እውነትም በትክክል ጌታን መውለዷ ይገርማል ለካ ብላ ብቻዋን ስትሆን መመራመር ጀመረች። አያችሁ እግዚአብሔር ጊዜ ስናገኝ እግዚአብሔር አይምሮአችን ላይ መስራት ይጀምራል። ይህች ልጅ ጊዜ የሰጠች ለራሷ እርግዝናዋ በጣም ነው ያስተማሪ ነው የምትለው እሷ። በጣም ሰከንኩኝ፣ በረድኩኝ፣ እንደዛ እልከኛ የነበርኩ ሰው በቃ ተስተካከልኩና አንድ ቀን ባይዝርግፍ ብሎ በ16 ነው የእመቤታችን ቀን ስዕሏን እያየሁኝ እንግዲህ ሊቃውንት የሚባሉት የኦርቶዶክስ አባቶች እንደዛ አድርገው ጊዜያቸውን ፈጅተው እድሜያቸውን ፈጅተው ብዕራቸውን ሁሉ ነገራቸውን ፈጅተው እንደዚህ ካመሰገኑሽ እኔ አንዲት ነገር ብቻ ልጠይቅሽ። ማርያም የምትባይ የጌታዬ እናት እውነት በመንግስተ ሰማያት ሆነሽ ምድር ያሉትን ሰዎች የምትሰሚ ከሆነ ሰዎች ይጸልዩ እንደ ክርስቶስ ኦልማይቲ ጋድ እንደሚባለው በሁሉም ቦታ መድረስ የምትችይ ከሆንሽ ራስሽን ግለጭልኝ። ራስሽን ከገለጽሽልኝና ምልክት ከሰጠሽኝ ልጄ ላንቺ ሰጥሻለሁ፣ ምንም ሳላወላውል። ወንድ ከሆነ ሴት ከሆነች ሳልሰስት ማድረግ የሚገባኝ ነገር በሙሉ አድርጋለሁ። ይህች ልጅ በምትወለድበት ሰዓት ግራ የገባኝ ነገር በሙሉ የምታስተካክልልኝ ትሁን። የተበላሸው ማንነቴ የተበላሸው ህይወቴ በሙሉ የሚስተካከልባት ልጅ ትሁን። ወይም ሴት ከሆነች ወንድም ከሆነ ለበረከት ለፍሬ አድርጊልኝ። ክርስቲያኖች የዋሃን እናቶች ስምሽን ጠርተው እስከዛሬ ድረስ ምንም ሳይሆኑ ኖረዋል። ልክ እንደዛ እኔም መኖር እፈልጋለሁ። ጌታን ልጅሽን አምኜ ህይወቴ እንደዚህ ከተበላሸ ማመኔ አንድ ጉድለት አለው ማለት ነው ብላ ለእመቤታችን ትነግራታለች። ሱቅ ሄዳ ሻማ ገዛች። ሻማ ገዝታ ሻማውን ስትለኩሰው ሲጠፋ በር ነው ስትል በሩን ስትዘጋ መስኮት ስትዘጋ ይጠፋል። ከዛ በጣም ደነገጠችና ክብሪቱ ሁሉ አለቀ። ከዛ በስመ አብ ወወልድ ወመንፈስ ቅዱስ ብላ አማትባ ክብሪቱን የመጨረሻ ክብሪት ነች ስትለኩሳት ሻማዋ በራች። ደነገጠች። ቀና ብላ አየቻት። ደንግጣ ተነስታ ሮጣ ጎረቤት ገባች። ምንድነው እሱ ጊዜ እናንተ የሚገርም ነገር ነው። መስኮት መስሎኝ የተከፈተ መስሎኝ ወይም በር የተከፈተ መስሎኝ ሻማውን ለመለኮስ ክብሪቱን ጨረስኩት። መጨረሻ ላይ በስመ አብ ወወልድ ወመንፈስ ቅዱስ ብዬ አማትቤ ሻማውን ስለኩሰው በራ። ዛሬ ቀኑ ምንድነው አለቻቸው። ዛሬ ቀኑ 11 ነው። 11 ምንድነው? ቅዱስ ያሬድና ሐና ማርያም አሏት። እንዴ ሐና ማርያም ነች አለች። አይደለም የማርያም እናት ነች። የማርያም እናት በወር ውስጥ ትከበራለች አለች። አዎ እናንተ ኦርቶዶክሶች እንደው በጣም የሚገርም ነው። ለእያንዳንዱ በመንፈሳዊነት ላለፉ እናቶችና አባቶች ወይም ደግሞ ቅዱሳን ለሚባሉት በሙሉ ዕለት ተሰጥቷቸዋል ማለት ነው። አዎ እንዲያውም ኧረ በእያንዳንዱ ቀን 365 ቀን ሁሉ ሳይኖሩ አይቀርም። የሆነ የሰማሁ ይመስለኛል ይላሉ። ያው እንግዲህ ዓለማዊ ስለሆኑ የሰማሁ ይመስለኛል አሉ። ስንክሳርን እኮ ማለታቸው ነው። ምስኪኖች የዋሆች ኦርቶዶክሳዊነት አንዳንድ ጊዜ በስሜትና በቃል ብቻ ስለሆነ እንጂ በጣም እኮ ጥቅም አለው እኮ የዋህነት እና 365 ቀን አዎ። ከዛ ይሄን አውርተው ምን ብለው ስትመለስ ሻማው ካለበት አልተነቃነቀም። ምን ያህል ሰዓት መሰላችሁ? ልትናገር ሄዳ ወደ ቤቷ እስከምትመለስ ከቀኑ 9 ሰዓት አካባቢ ነው። ማታ ስትመለስ በሉ ቻው ሊድ መሻቢን ብላ በሯን ከፍታ ስትገባ ሻማው እንደዛው እንዳለ ነው። አልጠፋም፣ አልወረደም፣ ሹልነቱም አልቀነሰም። በስመ አብ ወወልድ ወመንፈስ ቅዱስ ብላ ድጋሚ አመተበች። ከዛ ተክብላ ሻማውን እያየችው እዛው እንቅልፍ ይዟት ሄደ። አልጋው ላይ ተኝታ ጓደኞቿን ጠርታም አልተናገረችም፣ ምንም አላለችም። ጸጥ አለች። በቃ ቆርጥማው ዝም አለች። ቀና ብላ ግን ማርያምን በቆረጣ ነው የምታያት። በቆረጣ ስላችሁ በግማሽ አይን ይሄ ዝም ብሎ ዞር ብሎ ማየት። ማርያም አንቺ ነሽ? እውነቱን ንገሪኝ፣ ምንድነው የምታረጊው? ትላታለች። ከዛ ምልክቶች ማየት ምን ያህል ጥቅም እንዳለው የምትረዱት በዚህ ነው። አንዳንድ ጊዜ በጥቅስ የማያምኑ ሰዎች በምልክት ነው የሚያምኑት። ይህቺ ልጅ መደንገጧን አቆመች። በቃ እያንዳንዱ ነገር መከታተል ጀመረች።
እርምጃዋን መቁጠር ሁሉ ጀመረች። በቃ ማለት ይሄ ቁጥር ስራቸው 1 2 ማለት ሳይሆን በቃ በእያንዳንዱ እርምጃዋ ዙሪያዋን ቤቱን ታያለች። በእርግጥ ማርያም የምታስፈሪ አይደለሽ ማለት ትላለች። ደግሞ ብቻዋን ታወሽ አንቺ ምንድን ነው የምትይው ይሏታል ጎረቤቶች። ኧረ በእናታችሁ በጣም እኔ እንጃ እኔ ፈርቻለሁ። ከኔ ጋር አብሮ አንድ ሰው ቢያድር ደስ ይለኛል። አይ እንደው አንቺ ነገር ትልና ጓደኛዋ ትመጣና አብራ ታድራለች። አልተናገረችም ግን ሻማው እንደዛ መሆኑን አልጠፋም። ሻማው የሚገርማችሁ አልጠፋም ስላችሁ እፍ ብላ አላጠፋችሁም። ከዛ ጠዋት ሲነሱ ሻማው ግማሽ ደርሷል። ሌሊቱን ሙሉ ስንት ሰዓት ማለት ነው? ከማታ 3 ሰዓት ወይም 4 ሰዓት ጀምሮ እስከ ጧት ድረስ ቢያንስ 10 ሰዓት ይሆናል። 10 ሰዓት ወይም 12 ሰዓት 12 ሰዓት እንኳን አይሆንም 10 ሰዓት ይሆናል። እንዴት ነው ይሄ ነገር ሊሆን የሚችለው? በምን ምክንያት ነው? እንዴት ሻማው ያልቅ? አንድ ሻማ እኮ 4 ሰዓት ያክል ብቻ ነው የሚበራው። ሻማው አሁንም እንደበራ ነው። የሚገርማችሁ እስከ ቀኑ 6 ሰዓት ድረስ በራ። በማግስቱ ተነስታ ቤተክርስቲያን እንሂድ ብላት ሄደው ቤተክርስቲያን ተሳልማን የመጣችው። አንቺ ልጅ ኦርቶዶክስ ሆነሽ ማለት ነው? ስራ ጊዜ አይ እንደው ጭንቅ አማላጅ ልጅ ስራሽኝ እየጨነቀ ይመጣ። አሁን የመውለጃ ጊዜ ሲደርስ እሷን ማሰብ ጀመርኩኝ ፈራሁኝ ስላታለች። አይ ነርሶችም እኮ አሉ ያዋልዱሻል፣ ችግር የለውም ማርያምን ጠሯትም አልጠሯትም እኮ ሙስሊሞችም ይወልዳሉ ትላታለች። ደግሞ ያቺኛዋ አይደል ትላታለች። አዎ እንዴ አንቺ ደግሞ እንዴት እንደዚህ ትኛለሽ? እኔ እንዲያውም የበለጠ ጠበቃ አድርጌ እንዲይዛት ነው እንጂ ማድረግ ያለብሽ እንደዚህ ትኛል አይደለም። ሙስሊሞችም እኮ ማርያምን ጠሯትም አልጠሯትም በሆስፒታልም በየትኛው ዓለም ብትሄጂ ልጅ መውለዳቸው አይቀርም፣ ሁሉም ይወልዳሉ። ጉዳዩ ችግሩ ልጁ ከተወለደ በኋላ ምን አይነት ልጅ ነው? አሁንም በጎን የወለድሽው ልጅ ስለሆነ የስርቆሽ ልጅ ስለሆነ አንዳንድ ጊዜ የሰንበት ልጅ የሚባልም አለ። የሰንበት ልጅ ማለት ባለፈው እንደነገርኳችሁ በሰንበት ቀን የተጸነሰ ጽንስ ሕግ ተሽሮ ሰንበትን አክብር ይላል። ከዛ መተረፈ አጽዋማትን አክብር ይላል። ከዛ ደግሞ በትዳር ላይ ተደርበሽ የወለድሻት። ስለዚህ እግዚአብሔር ምናልባት ሊቀጣሽ ስለሚችል ልጁ የተስተካከለ ልጅ ይወለድ አይወለድ እርግጠኛ አይደለሁም ብላ በግልጽ ታወራለች። ወይኔ እንደዚህ ማለት እንዴት ትላታለች? አዎ ጌታ ሆይ እባክህን በቃ እኔ ማርያም ሆይ ከምል አንተን ጠርቼ ስለ እናትህ እንደምትወዳት እንግዲህ የታወቀ ነው። መቼም አጠላትም እናትህን ስለ እናትህ ስትል እባክህን ልጁን ጽንሱ እንዳይበላሽ ምናምን ብላ መለመን ጀመረች። ኧረ እሷን ለምኛት ግድ የለሽም። ተንደርድሮ ሄዶ ንጉሥ አይጠየቅም። መጀመሪያ ወታደሮችን የሚጠየቁት ጭፍሮቹን የሚጠየቁት መጀመሪያ ከስራ ያሉትን የሚጠየቁት ወደ ንጉሡ አትሩጭ ትላታለች። በቀደምት ስብከት ስናዳምጥ አልሰማሽም እያለች ያዳመጡትን በሙሉ እያወሩ ይመጣሉ። ከዛ ስለ ሻማው ነገረቻት። ይኸውልሽ ባለፈው ሻማ እንደዚህ እንዴ እውነትሽን ነው? አዎ ወይኔ ትወድሻለች ማለት ነው። በጣም አስቀይመሻት ስለነበረ ነው። አሁን እውነቱን ነገር ይስራሻት በደንብ አጥብቀሽ ያዣት። የጭንቅ አማላጅ መሆኗን እየነገረችሽ ነው። አንድ ሻማ ተለኩሶ እንደበራ ሳይወርድ በተለይ የሻማው ሁሉ ሳይቀንስ ወይም ደግሞ ሳይጎድል ማግኘት ማለት በጣም ከባድ ነው። ይሄ የእግዚአብሔር ተአምር ነው። ለማን ነገርሽኝ? የምታውቅ ጊዜ ፈርቼ ድንግጭ እንዴ ልንገርሽ። ከዛ እመቤታችን መለመን ጀመረች። በቃ ልጄ ላንቺ ነው የምሰጠው። በቃ ልጄን ትወስጃለሽ፣ ችግር የለውም ታሳድጊያታለሽ፣ ምክንያቱም እናት ስለሆንሽ መቼም ማሳደግ ትችያለሽ ያለች ማውራት በቃ ኖርማል ማውራት ጀመረች። ቤት ውስጥ ማንም በሌለበት ሰዓት አንቺ ሲዮ በቃ ጭራሽ ልክ እንደኔ ነው እንዴ የምታዋሪው? ጊዜ ምን ላድርግ ብቻዬን ስሆን ምን ላድርግ ታዲያ ከማን ጋር ላውራ? ስዕል አምጥቶ ከፊት ያስቀመጠ ከሰማችኝ ተስማኝ ብዬ ነው፣ ካልሰማችኝም በቃ ኖርማሊ ሰው እብድም ሆነ እኮ ብቻውን ያወራል፣ ምን ችግር አለው ትላታለች። አይ መስማትማ ትሰማሻለች፣ ስዕሉን ባይኖር እኮ ስማ ምጣያ ትሰማሻለች። አይ እንግዲህ ስዕሉን ፎቶ አንስታችሁት ይሁን አይሁን አይታወቅም፣ ብቻ ዞሮ ዞሮ ወደ ስዕሉ እያየሁኝ እየጸለይኩ ነው ትላታለች። አሁን ይሁ እንግዲህ በተናገረቻቸው ንግግሮች መካከል እግዚአብሔር ምልክት ያሳያታል። በተለይ ድንግል ማርያም እንግዲህ ማርያምን ፎቶ አንስታችሁት ይሁን አይሁን አይታወቅም ብላ በስዕል አሾፈች። ይህንን ባሾፈች በሶስተኛው ቀን ያንን ገዝታ ያመጣችላትን ስዕል ከፊት ለፊት እንግዲህ ግድግዳ ላይ ለጥፋለችና እንደ መተኛትም ነገር ብያለሁ አለች። ሰመመንም ነገር ነው ተንደርድሮ መጥቶ ሆዴ ላይ የሆነ ነገር ያርፋል፣ ነጭ ብርሃን ነገር ያርፋል አለች። እንቅልፍም ወስዶኛል ግን አልወሰደኝም አለች። ደግሞ መሀል ላይ ነኝ አለች። የሆነ ሊወስደኝ አይነት ነገር ነው እላለሁ አለች። በቃ ከዛ መጥቶ የሆነ ነጭ ነገር ተንደርድሮ መጥቶ እንደሚራመድም ይመስላል እንደሚወረወርም ነገር ይመስላል። ሆዴ ላይ መጥቶ ሆዴን ክፍል ያደርገውና ልጅቷ ትወጣና ይቺ ሆዴ ውስጥ ያለችው ልጅ ማለት ነው ትወጣና ይሄ ከገበያ የተገዛውን ከቤተ ክርስቲያን በር የተገዛውን ስዕል ብቅ አጋ ታሳይና እባክሽን እናቴን አትስደቢብኝ ብላ ተመልሳ ገባች። ወደ ሆዷ እኮ ነው፣ ሆዷን ሰንጥቃ ወጣ እኮ ነው። በስመ አብ ወወልድ ወመንፈስ ቅዱስ ብላ ደንግጣ ተነስታ ብድግ ትልና ኧረ አውጡኝ፣ ኧረ አስታርቆኝ፣ ኧረ እባካችሁ አስታርቆኝ ብላ ጮኸች። በቃ በዛ በማታ ነው እንግዲህ አስቡት። ምንድን ናቸው
ልጅ ምን ሆነሻል? እቺ ልጅ የሆነ ጸላይ አግኝቷት ነው በቃ ነፍሰ ጡር ስለሆነች ፈርታለች። በቃ ከኛ ጋር ትደር እየተፈራረቀች ከኛ ጋር ትደር ተባለ። አይደለም ማርያምን አየኋት። ኦሆ እኛ አንድ ቀን አይተናት አናውቅም። እሷ እዚህ ጴንጤ ነኝ አንዴ ጴንጤ ነኝ ትላለች። አንዴ አንቺ እውነተኛውን ተናገሪ፣ ነገ ደግሞ መነኩሴ ነኝ እንዳትዪ ደግሞ ቢማም ያሏት መከራዋን አሳዩአትና አላምን አሏት። ከዛ ምንድን ያየሽው ሲሏት እንደዚህ እንዴ የምርሽን ነው? አዎ እውነት በቃ ከማርያም ጋር አስታርቁኝ፣ በቃ መታረቅ እፈልጋለሁ አለች። መታረቅ ትፈልጊያለሽ? አዎ በቃ ጠዋት እናስታርቅሻለን። እንዴት ነው ማስታረቅ ማለት? ጠዋት እንሄድና እናስታርቅሻለን። የት ቤተክርስቲያን? ማርያም ቤተክርስቲያን ይላል ጠዋት። ከዛ ቤተክርስቲያን ይዘዋት ይሄዳሉ። ማርያም ቤተክርስቲያን ልደታ ሜክሲኮ ያለው ማለት ነው። ባልቻ ሆስፒታል ፊት ለፊት ያለው የልደታ ማርያም ቤተክርስቲያን ይወስዷታል። ትገባለች፣ ትሄድና ትቀመጣለች። ቤተ መቅደስ መግባት ትፈልጊያለሽ? አዎ እሺ። ከዛ ይዘዋት ይገባሉ። ከዛ ስዕሏን ትዳብሳለች። እንግዲህ በቃ አሁን በቃ ምን ይሻላል? እንዴት ነው አሁን የምታስታርቁኝ? ስትል ጊዜ ይኸው በቃ መተሽ ጸሎት አድርጊ፣ አባታችሁን ብለሽ ጸሎት አድርጊ። እኔ አባታችሁን አይደለም አልችልም አለች። እንዴ አባታችሁን ብለሽ መጸለያችም? አዎ አላስተማርሽም እዛ ቤት ያሉት? አይ ዝም ብሎ ሲሉ ዝም ብዬ አብሬ እኮለተፋለሁ እንጂ ጸሎቱን አልችለው። ከዛ አባታችሁን ሲሉ አብራ አለችና በእመቤታችን በቅድስት ድንግል ማርያም የሚለውን የእመቤታችንን ቀጥሎ ያለውን በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሐሳብሽ ድንግል ነሽ የሚለውን እነሱ ሲሉት ዝም አለች። ከዛ እኛ የምንለውን በያሏት። ልክ እነሱ የሚሉትን ስትጨርስ በቃ አሁን ታረቅሻት እኮ አሏት። እንዴ አታጃጅሉኝ እናንተ ደግሞ እኔ እኮ የሆነ ምልክት ማይነ ይመስለኛል። አይ ሁሉ ነገር በምልክት አይሆንም፣ እኛ በምልክት አናምንም። እንዴ ምን ነው ይሄን ያክል እኛ አይተነው የማናውቀው ነገር አንቺ እያየሽ እያስቀናሽን ጭራሽ ደግሞ አሁን ምልክት ማየት ትፈልጋለሽ ይሏታል። ወይኔ በእናታችሁ እኔ እስካሁን ድረስ እናንተ እውነት እኔ የማየው አታዩም አለቻቸው። አዎ በቃ ተጠራጣሪ ስለሆንኩኝ ነው የማየው ማለት ነው አለች። አዎ ጭራሽ ባልየው የሚናገረው ነገር ኮንፊውዝ አድርጎናል። እንደገና ደግሞ ጭራሽ አንቺ ደግሞ እንደዚህ ትይናለሽ እንዴ? በቃ ማርያም እኮ ይሄን ያክል ጨካኝ አይደለችም። ታረቀችሽ፣ በቃ ንስሐ ግቢ፣ ከዛ በኋላ ጸበል ትረጫለሽ። እሺ በቃ ብላ ዞር ብላ ስትወጣ ካህኑ ከቤተ ክርስቲያን በካህናት በኩል ሲወጡ ተገናኙና አባቴ ንስሐ መግባት ትፈልጋለሁ። እሺ ልጄ አይ አሁን ነፍሰ ጡር ነሽ፣ እንደው ቀስ ብለሽ ከወለድሽ በኋላ ብትመጪሻል። አይ አባቴ እኔ ጴንጤ ነበርኩኝ፣ አሁን ኦርቶዶክስ መሆን ፈልጋለሁ ነው። አይ ይሁን ለማንኛውም ንስሐሽ እንድቀበል ይሉና ንስሐን ይቀበሏታል። የመጀመሪያ ኃጢአቷን ስትናዘዝ መጀመሪያ የገባችው ንስሐ ምንድን ነው መሰላችሁ? ለእመቤታችን ለቅድስት ድንግል ማርያም ምንም ክብር አልነበረኝም እና ተጣልተኛለች፣ አስታርቁኝ። እንዴ ይሄ እኮ ንስሐ አይደለም፣ ኃጢአትሽን ተናገሪ እኮ ቀጥሎ እናገራለሁ፣ ካስታረቁኝ በኋላ ነው የምናገረው አለቻቸው። መታረቅ ትፈልጋለሽ? አዎ በይቁ ቢሏትና እጃቸውን መስቀላቸውን ሆዷ ላይ ያድርጉና ያረገዝሽውም አንቺም በእናታችን በእመቤታችን በቅድስት ድንግል ማርያም ስም በወለደችው በኢየሱስ ክርስቶስ ስም የተባረከ የተቀደሰ ጊዜ ሕይወት ይሁንልሽ፣ እመቤታችን ትባርክሽ፣ ይቅር ትበልሽ ብለው በቃላቸው የሰኞ ውዳሴ ማርያም ሰኞ ስለነበረ የሰኞ ውዳሴ ማርያም ጸልየው በያውን ተናዘዥ ሲሏት ይህች ልጅ የተጸነሰችው እንደዚህ ነው ብላ እያንዳንዱ ነገር ትናገራለች። ይገርማል በጣም። በጊዜ ነው የደረስሽለት ለዚህ ጽንስ ይሏታል። አዎ በህልሜ ደግሞ እንደዚህ አይቻለሁ። እውነትሽን ነው? አዎ ማንም እኮ እንዲህ አይቶ አያውቅም። ይሄ እኮ በአውደ ምሕረት መነገር አለበት። አባቴ እውነትዎትን ነው? አዎ እና እኔ የተለየው ሰው ነኝ? የተለየሽ ሰው ሆነሽ ሳይሆን እግዚአብሔር ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ሊያመጣሽ ስለፈለገ ይህን ምልክት አሳየሽ። ብዙ ጊዜ ምልክት የሚያምኑ ሰዎች ሰነፎች ሰዎች ናቸው። ስለዚህ ሰነፍ ስለሆንሽ ነው ምልክት ያየሽው፣ ተጠራጣሪ ስለሆንሽ ነው። መናፍቅነት ማለት መጠራጠር ማለት ነው። በእኛ እምነት ደግሞ መንፈቅ ማለት ግማሽ ማለት ነው። መናፍቅ ማለት ደግሞ ተጠራጣሪ ማለት ነው ብለው አስተማሯት። ስለዚህ አውደ ምሕረት ላይ መተሽ ማታ ትመሰክሪያለሽ ይሏታል። እሺ ከዛ በዕለተ ቀኗ ትመሰክሪያለሽ ይሏትና የእመቤታችን ቀን ይደርሳል 21 ይሄ ሁሉ ታምር የተፈጸመው በእመቤታችን ቀን ስላችሁ በ16 ነበር። በ16 ያው ሁሉ እንግዲህ አንዳንድ ነገሮችን የምታየ ነበረው። አሁን ግን በ21 ነው ነይ ያሏት። በ21 ማለት ከ3 ቀን በኋላ ነይ ማለታቸው ነው። ከዛ መታ ወደ ምሕረት ላይ እውነቱን ትናገራለች። መድረክ ላይ ሆና እያለቀሰች ነው ታሪኳ የምትናገረው። እና በሆዴ ላይ እንደዚህ ምልክት አይቼ ምናምን ብላ ስትል ያኔ እንግዲህ አስቡት ስንት ዓመት ሆኖታል እኮ እንግዲህ አሁን እርጉዝ በነበረችበት ሰዓት እንደዛ ብላ በምትናገርበት ሰዓት እመቤታችን መታ እንደዚህ የሆነ እንግዲህ ማርያም ነች ተብሎ ተነግሮኛል። ከሆዴ ላይ የሆነ ብርሃን መጥቶ ተወርውሮ መጥቶ ሆዴ ላይ አረፈ። ከዛ ሆዴን ከፍታ ወጣ። ልጅቷ ደግሞ ጸጉሯ ድፍት ያለች የምታምር ቆንጆዬ ልጅ ናት። እድግ ብላ ያደገች ልጅ ትመስላለች። የ3 ዓመት የ4 ዓመት ልጅ ነው የምትመስለው። በኮልታፋ አንደበት እናቴን አትስደቢብኝ፣ እናቴን አትናገሪብኝ ብላ ስዕሏን አሳይታኝ ተመልሳ ሆዴ ውስጥ ገባች። ሆዴን ቀዳ ወጣ ስትል ህዝቡ እልልልል ይላል። የዛን ሰዓት ማን ቢኖር ጥሩ ነው ጉባኤ ላይ? ሚስትየዋ፣ ባልየው ጉባኤ እንካፈል ብለው እንግዲህ የእመቤታችን ቀን ስለሆነ ጉባኤ ትካፈላለች ብዬ ነግሬያቸዋለሁ።
አይገርምም? ቤተሰቦች ሚስትየዋና ባልየው ወይም ደግሞ የዚች ሰራተኛዋ አስተዳዳሪዎች የነበሩት ማለት ነው። እንዴ ብላ ተነስታ አፏን ይዛ ቆመች። የምታወሪው ነገር እውነት ነው አለቻት። አዎ። እና አሁን የተረክሽው መድረክ ላይ ያወራሽው ነገር በሙሉ ትክክል ነው ትላታለች። አዎ። ከዛ መድረክ ላይ ካህናቶቹ በጣም ደነገጡ፣ ተነሱና ምንድነው ይሄ ነገር አሉ። ከዛ ቆይ ውስጥ ተብሎ አለቀሰች። ሴትዮዋ ቁጭ አለች። በቃ ደነገጠች። ምን ሆነሽ ነው? አይዞሽ በቃ ተረጋጊ ስትባል ጊዜ በሆዷ ውስጥ ያለው የባሌ እኮ ነው እየተባለ ነው፣ የባለቤቴ ነው ማለት ነው ትላለች። ከዛ ዲያቆናቶቹ ለማረጋጋት ሞከሩ ነው የሚባለው፣ አገልጋዮች ይመስለኛል። ዲያቆናት ይሁን አይሁን እርግጠኛ አይደለም። እዛ የሚያገለግሉት የሚያስተናብሩት ይሁኑ ብቻ ሊያረጋጓት ሞከሩ። ከዛ እሺ ልጅቷን እንፈልጋታለሁ ስል እንዳትጎጃት ሲባል አረ እንኳን ሊጎዳት ቀርቶ እንዲህ ያለ ተአምር የተፈጸመበትን ጽንስማ ራሴ ነኝ የማሳድገው ስትል ህዝቡ አጨበጨበ። በቃ ተነገረ። አይ ጥሩ ነው በመልካም ጎኑን ያየችው ደንግጣ ነው እንጂ በመልካም ጎኑን ያየችው ራሴ ያሳድጋለሁ እያለች ነው ተብሎ ከዛ በመኪናቸው ይዘዋት ሄዱ። ባልየው ምን ይናገር? ዞር ብላ ታይዋለች። ወይ ጉድ ትልና ሚስትየዋ መኪና የምትነዳው ደግሞ ሚስትየዋ ነች። ከዛ ወረጅና ነው መኪናውን ሊያዘው። አረ ደግሞ ሀሳብ ውስጥ ድንጋጤ ውስጥ ገብተህ ደግሞ ታላትመኝ ልጆቼ ላሳድግበት አርፈዛ ቁጭ በል ትላለች። ደንግጣለች። ንዴትም አለ ብስጭትም አለ። ግን ደግና ደግሞ ልጁን የማሳደግ ጉዳይም አለ። ከዛ አንቺ ጉደኛ በስፖኪዮ ያየቻት ማለት ነው። አንቺ ጉደኛ ይሄን ሁሉ ተአምር ይዘሽ ተሸክመሽ ነው ለካ እኔ ቤት ውስጥ የተቀመጥሽው ትላታለች። ጸጥ ማን ያወራ? ከዛ ወደ ቤት ይዘዋት መጡ። እኔ ልትበቀኝ ከሆነ ባክሽ እኔ አልቀስብሻለሁ። እኔ እመቤታችን ይቅር ብላኛለች፣ ይቅር ስላለች ነው ይሄን ተአምር ያሳየችኝ። አንቺ ግን እንዳትበቀኝ። ደግሞ ከእናቴ ጋር ልታጣይኝ ቀኗ ከደረሰች ሴት ጋር ራሷ ትገላግልሽ። ራሷ ከፈለግሽ በወሊድ ምክንያት ሙቺ እንጂ እኔ ምን አገባኝ? እኔ ልጁ ከተወለደ አሳድገዋለሁ። አንቺም ከወለድሽ ልጅ ታሳድጋለሽ። እዚች ቤት ትኖሪያታለሽ እንጂ ልጅማ አልሰጥሽም። እናቴን አትስደቢብኝ ብላ ብቅ ብላ ጥልቅ ያለችው ያቺ የምትወለደው ሴት ልጅ ነች። በቃ አሁን እኮ ተናገርሽ እኮ። ስትወለድ ማን ሆና ትገኛለች? ሴት። የሆስፒታል የተከፈለው በዚችኛዋ በሚስትየዋ ነው። እንግዲህ አስቡት። በተዘዋዋሪ መንገድ ተአምራት ሰራች ድንግል ማርያም። ያንን ቤት እንግዲህ ልትባርከው ስላሰበች ነው። ይህቺ ሴት ሰራተኛዋ በማን ቤት ትወልዳለች? በዚህ ሰውዬ ቤት፣ በልጅቷ አባት ቤት ማለት ነው። እንግዲህ በምትወለደው ልጅ አባት ቤት ከወንድሞቿ ጋር ታድጋለች። ሰራተኛዋንም አላባረረቻትም። ከዛ ህሊናዋ የወቅሳትና ይቺ ሰራተኛ ጥፍት ትላለች። በቃ ከዛ ቤት በቃ ወለደች። ላሳጠርላችሁ በጣም ብዙ ፕሮሰስ አለ ውስጡ። ተንከባከበቻት፣ አረሰቻት፣ ቅቤ ቀባቻት፣ በጣም ብዙ ነገር አረገቻት። በጣም በቃ በእሳት ከመረችባት አናቷ ላይ። ልክ ልጅቷ 1 ዓመት ልደቷን ስታከብር ከዛ ቤት ወጣች። አልተጣሉ፣ አልተናቆሩ፣ የፊት የመቀያየር ምልክት አላሳየቻት። ግን ኖርማል ነው የሆነችባት። ባልየውማ ተውት በቃ የሚገባበት ነው ያጣው። እዛ ቤት ባይመጣ ሁሉ ደስ ይለዋል። በቃ አንገቱን ደፍቶ ይገባል፣ አንገቱን ደፍቶ ይወጣል። ለብቻው ስታገኘው ለካ ሁሉ ስትቆጠቆጥብኝ የነበረችን የሰራሃትን ስራ ሰርተህ ነው ትለዋለች። ከዛ ደግሞ አላስችሏት ደግሞ ዝም ትላለች። ልትወቅሽኝ ነው እንዲያመጣሻት ልጅቷን እዚህ ትሁን ያልሽው አይምሮ ልትጎጂው ነው እንዴ? እንዲያውም ቦታ ትካሬ በቃ እዚህ መሆን የለባትም። ልጅቷንም ይዛት ትሂድ። አይሆንም፣ አልሰጥም። የኔን ማህፀን በነካህበት ማንነትህ የሌላ ሰው ማህፀን ነክተሃል። ከዛ በኋላ ልጅ ተገኝቷል። የልጆቼ እህት ናት። ነገ አድጋ መጣ እኔ እንደዚህ ነኝ እንድትል አልፈልግም። ከልጆቼ ጋር የምታድገው ስትፈልግ እሷ ትሂድና የፈለገችው ቦታ ትሂድ ብለው ነው የሚያወሩትና ተደብቃ ትሰማለች። በር ስር ተለጥፋ ይሄን ስለምትሰማ አንድ ቀን ብር ተነሳ ሄደች። በመጥፎ ነገር አስባ አይደለም። በቃ ልጇን ማሳደግ ከፈለገች ታሳድጋት። እኔ ክፉ አልሆንባትም። ከእናቴ የተማርኩት ይሄን ነው። እናቴ ግፍ ስለሰራች የደረሰባት ነገር አለ። እኔም ደግሞ ግፍ አልሰራም። በተወለደ ልጅ ላይ፣ በተጸነሰ ጽንስ ላይ፣ በሚያድግ ልጅ ላይ ምንም ግፍ መስራት አልፈልግም። በህይወቴ እግዚአብሔር እያሳየኝ ነው ትላለች። እና ከዛ ልጅቷ ቀስ እያለች እያደገች ስትመጣ እናቷን ፍለጋ ትመጣለች። እናቷ ጠፋች። በቃች ሰራተኛዋ። ከዛ ምን አይነት አስተዳደግ ነው ያደገችው እቺ ልጅ? ሐቁን እየነገረቻት ያሳደገቻት። ምንም አልደበቀቻትም። በተለይ ከፍ ስትል የ11 ዓመት የ12 ዓመት ልጅ ስትሆንማ እውነቱን በቃ እየነገረቻት እና አባትሽ ባለቤቴ ነው፣ እናትሽ ግን እኔ አይደለሁም እንደዚህ ያልሽ ነው የነገረቻት። በቃ አንቺ ግን የድንግል ማርያም ልጅ ነሽ፣ ጸልይልኝ። አንቺ ጋር ማርያም አለች። እናቴን አትስደቢብኝ ብለሽ የእናትሽን ሆድ ቀደሽ ስትወጪ በህልም አይታለች። ስለዚህ አንቺ እናትሽን ማግኘት ከፈለሽ ጸልይ፣ ለኔም ጸልይልኝ ትላታለች። እናት እያረጀች እንግዲህ ያቺኛዋች ሚስትየዋ እድሜዋ እየገፋ መጣ። አሁን የ20 ዓመት እንደዚህ ትልቅ ወጣት ልጅ ነች፣ አድጋ ማለት ነውና ሰንበት ተማሪ ሆናለች፣ ታገለግላለች፣ ዩኒፎርም ለብሳ ታቦት ትሸኛለች። ለእመቤታችን ያላት ክብር በጣም ከፍተኛ ነው። በጣም ነው የምትወዳትና ስለቷ ወዲያውኑ የሚተሳካላት የሚገርማል። እስቲ ተሳይ እናቴን አገናኘኝ ብለሽ ተሳይ አለቻት። አሁን ቅርብ ጊዜ ግራጁዌት ልታረግ ስትል
ከዛ ስለትሳላለች እስቲ ትክክለኛዋ እናቴን ጥለኝ የጠፋችዋን እናቴን አገናኘኝ እንደው ሊያት እስቲ መልኳን ትላለች። ምክንያቱም የምታውቀው እኛዋ ሴትዮ ነው። በህልሟ አይታት መጣች። እናቴ የት ነው ያለሽው እያለች እየጨቀጨቀችኝ ነው ብላ ተንደርድራ መጣች ሴትዮዋ ከ20 ዓመት በኋላ ሌላ ልጆች ወልዳ 3 ልጆች ወልዳ አሁን እናቴን አገናኘኝ እስቲ ሊያት መልኳን ያለችው። ስትመጣ ደግሞ ሌሎች እህቶች አገኘች። 2 ሴቶች ወልዳ አንድ ወንድ ልጅ አላት ያቺ እናትየዋ ማለት ነው። ትዳር ይዛ ሌላ ትዳር ይዛ ሞቅ ያለ ትዳር ውስጥ ሆና ልጄን እፈልጋለሁ ብላ ልጄ እየጠራችኝ ነው ብላ መጣች። እዛው ቤት እንግዲህ የቤቱን ለቀው ስለማይወጡ እዛው ቤት መጣች። አለቀሰች። በቃ ልጄ በህልሜ እየመጣሽ ጮህሽብኝ እናቴ ላይሽ እፈልጋለሁ አልሽኝ። ያንን መልክሽን ይዘሽ መጣሽብኝ። አሁን አድገሻል። አይኗን ማየት አልፈልግም። በቃ እዛ ቤት ውስጥ ትልቅ እሳት አናቴ ላይ ተከምሮብኝ የወጣሁት ብዬ በጣም ተጸጽቼ በጣም ተጎድቼ ነበር የወጣሁት። ልጄ በጣም የሚገርምሽ ነገር አንቺ ከተወለድሽ በኋላ ትክክለኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ ሆኜ የድንግል ማርያም ልጅ ሆኛለሁ። አንቺስ እንዴት ነሽ ስትላት እኔማ አገልጋይ ነኝ፣ ሰንበት ተማሪ ነኝ፣ ታቦት እሸኛለሁ፣ የማርያም አገልጋይ ነኝ ትላታለች። እውነትሽን ነው? አዎ። ወይ ጉድ! የራሷ ልጅ ሰበሰበች። ለአንቺ ሰጥሻለሁ ብዬ ነበር ለማርያም ሳላስረክብሽ ነው ጥዬ የወጣሁት፣ ግን ራሷ ተረከበችኝ። ምክንያቱም ድንግል ማርያም ሻማ የሚበራበት ዝክሯ የሚዘከሩበትና በ21 የድንግል ማርያም ስም የሚጠራበት ቤት ውስጥ ጥዬ ስለሄድኩኝ ለራሷ ነው አስረክቤሽ ሄድኩት ተባብለው ተነጋግረው እናትና ልጅ ተገናኝተው አሁን ሌላ ኮሌጅ ላይ የማድረግ ተመራቂ ሆና ጨረሰች፣ ግራጁዌት አድርገች። በሌላ ቦታ ላይ ደግሞ ማስተርሷን እየተማረች ነው። እና በዚህ ሁኔታ ላይ ነች ያለችው። አሁን ተመልከቱ እንግዲህ ይሄ መልሶ ይከፍላል የሚባለው ነገር ይሄ የእመቤታችን ስራ ልጅ እንዲፈጠር ያደረገችው የዚች ፕሮቴስታንቷን የቤት ሰራተኛ የነበረችዋን ህይወቷ በዚህ መልክ እንዲቀጥል ያደረገችው አይደለም ልጇን ሴትዮዋንም ነፍሷን የተረከበቻት ለምን ይመስላችኋል ቤተሰቦች? አሁን ያሉበት ሁኔታ እንዲኖሩ ስለተፈቀደ ብቻ አይደለም። ይህቺ ፕሮቴስታንት የነበረችው የቤት ሰራተኛ በድንግል ማርያም ላይ ስለተሳለቀች በክብሯ ላይ ስለመጣችባትም አይደለም። ይሄ የእናታችን የእመቤታችን የቅድስት ድንግል ማርያም የማፍቀር ትክክለኛ ባህሪዋ ስለሆነ ነው። ሰው እንዲጠፋ አትፈልግም። ሰው እንዲወድቅ አትፈልግም። በተለይ ባለማወቅ እያወቀ የሚጠፋም እንኳን ቢሆን ታመጣዋለች፣ ግን በተለይ ባለማወቅ እንዲጠፋ አትፈልግም። ዝም ብለው እንዲሁ የሚቀደዱ ሰዎች አሉ፣ በፈለጉት መንገድ የሚናገሩ። እነሱንም ራሱ ታመጣቸዋለች እኮ ታስተምራቸዋለች፣ አልገባቸውም እንጂ በህይወት ዘመናቸው ከእናትና ከአባታቸው ከሆነው ሲቆርቡ ፍልሰታን ሲቆርቡ የነበሩ ፕሮቴስታንቶች ሲያድጉ እኔ የጌታ ነኝ ይላሉ። ማርያም የማን ናት ታዲያ? ድሮንስ የጌታ አለች እንዴ? እናቱም ነች ልጁም ናት። አስቡ እንግዲህ በፈጣሪነቱ ፈጥሯታል፣ በእናትነቷ ደግሞ ወልደዋለች፣ በፈቃዱ ማለት ነው። ይህንን ተአምር ነው እንድናስተውል የሚያስፈልገው። እመቤታችንን ማፍቀር ባህሪዋ ስለሆነ ርህራሄ ባህሪዋ ስለሆነ ጭካኔ የሚባል ነገር ተቃራኒዋ ነው የሚሆነው። ስለዚህ ይህችን ሴትዮ ምንድነው ማድረግ ያለባት? አይምሯን ማስተካከል፣ ሚስትየዋ ማለት ነው። አይምሯን ማስተካከል፣ በቀለኛ እንዳትሆን ማድረግ። ህይወቷን የገራቻት በእናቷ በኩል ነው። ቀጥሎ ደግሞ የቤት ሰራተኛዋን ደግሞ በሷ በኩል አድራ ደግሞ አስተማረቻት፣ አስተካከለቻት። በአውደ ምሕረቱ ላይ የተፈጠረውን የምስክርነት አሰጣጥ አስተውሉት ቤተሰቦች። እሷ በካህኑ አማካኝነት መስቀሉ ሆዷ ላይ ተደርጎ ይህች ልጅ የድንግል ማርያም ስም የምትጠራ ትሁን፣ ድንግል ማርያምና ልጇ የባርኳት ብላ ስለተናገረች ይኸው አገልጋይ ሆና ቁጭ አለች። ደግሞ የሚገርማችሁ ነገር የምትሳለው ስለት ብቻ ሳይሆን የልጅቷ ደግሞ ለየት ያለ ባህሪዋ ምንድነው? በጣም ቅንና የዋህ ናት። ክብረ በዓል በሚሆንበት ሰዓት መጋረጃ ሲታጠብ የቤተ ክርስቲያን ይሄ ለምሳሌ ሚካኤል በሚሆንበት ቀን የሰንበት ተማሪዎች እህቶቼ በተለይ በይካ ሚካኤል ሰንበት ተማሪዎቹ መጋረጃውን አውርደው ያጥባሉ፣ የካህናትን ልብስ ያጥባሉ፣ በረከት ይደርብን እያሉ መቼም ታቦቱን እንዴት እንደምናከብረው ታውቃላችሁ አይደል? እና ያጥባሉ፣ በዛም ይባረካሉ። ይህችም ልጅ እንደዛ ነው የምታደርገውና ጣቢውን የመጋረጃውን ጣቢ በሃይላንድ ሞልታ ይዛ ወደ ቤቷ ሄዳ ትረጫለች። ቤቱን የመጋረጃ የታጠበበትን እንግዲህ ስንት ጊዜ ሁሉ እንትን ዕጣን የተጨሰበት ነው፣ የተቀደሰበት ነው። የቤተ መቅደስ መጋረጃ ነው፣ የካህናት ልብስ ነው፣ ስንት ጊዜ ሲቀደስበት የነበረ ነውና ያንን ውሃውን አምጥታ የቤቷ ታስቀምጣለች። አንድ ቀን ጸበል ቀርታ የምታጠቅም በቃ ይሄን ነው የምታገላብጠው። እምነቷ ደስ አይልም ቤተሰቦች? የእመቤታችንን ቤተ መቅደስ መጋረጃ ከዛ በዚህ ውሃ አንድ ነገር አድርጋለች። የስንት ዓመት ልጅ ሆና መሰላችሁ? የ17 ዓመት ልጅ ሆና
ሁል ጊዜ ፈተና በምትፈተንበት ሰዓት አልገባ ይላታል እና ይሄንን እየጠጣች ስትሄድ አይምሯ እየተከፈተ ፈተና ጥሩ ውጤት ነው የምታመጣው። ከዛ ለጓደኛዋ ምን ትላታለች? እኔ እኮ ትምህርት አልገባም ይለኝ ነበርና ይሄንን ስጠጣ እንደዚህ ምንድነው ይሄ ስትላት የቤተ መቅደስ መጋረጃ የታጠበበት እጣቢው ነው። ከዛ በንጹህ ስናለቀልቀው ያለቀለቅንበትን እንትኑን ውሃውን ይዤው እመጣለሁ እና ምንም ነገር ሳይሰማኝ ይሄን እንትን እጠጣዋለሁ ትላታለች። በጣም ይገርማትና በእናትሽ ለኔም ስጪኝ ትላታለች። ከዛ ይችኛዋ ትምህርት አይገባኝም ብላ አይደለም ጸበል ስትንከራተት አልወጣም ያለ አንድ ቡዳ አለ። ቆንጆ ልጅ ነች፣ ጥርሷ በጣም ያምራል ጓደኛዋ እና በጥርሷ ነው የገባሁት ይላል እና ጥርሷ ብልዝ ብሏል። የሚያምር ጥርስ እንደነበር ያስታውቃልና ብልዝ ብሎ ያስታውቃል በቡዳ እንደተበላና ያንቀጫቀጫታል፣ ያንሳጠጣታል ይመስለኛል። የበለዘው ስሩን አነቃንቆት ይመስለኛል። እንደዚህ የሚያደርገው ነገር አለ እና በልቻታለሁ ይላል። አንዳንድ ጊዜ ጸናጽኑን እዛው እየወረቡ እያለ በሰንበት ቤት ውስጥ ሆኖ ጸናጽኑን ጉርውር አድርጎት እየሮጠ ይወጣል ከቤተ መቅደስ። በቃ ማነው ከአዳራሽ ወረብ ከሚወሩበት አዳራሽ እና መከራዋን አይታ ነበረ። የሚገርማችሁ ይሄንን የቤተ መቅደስ እጣቢ ካጠጣቻት በኋላ ልጅቷ መንፈሱ ተያዘላት። ከዛ መጣ ለሰንበት ቤት መርሃ ግብር ተናገረች። ለዛው ለሚያገለግሉበት ሰንበት ቤት መርሃ ግብር ተናገረች። ከዛን ቀን ጀምሮ እቺ ልጅ ታይታ ትታወቅ ነው የምትባለው። ጠፋች በቃ። ከዛ ስትፈለግ የት ብትገኝ ጥሩ ነው? ዘመዷ ቤት ነው የምታድረው፣ ግን ገዳም አጠገብ የሆነ ዘመድ ቤት ነው ያለችው። ክፍለ ሀገር ሄዳ ቤታቸው የዘመዷ ቤት ገዳም አጠገብ ነው። ከዛ ገዳም ሄዳ ጸልያ ስትወጣ ዘመዷ ቤት የምታድረው ጠፍታ እዛ ተገኘች። ምንድነው ስትባል አይ እኔ በቃ ያየሁት ነው። አሁን እስካሁን ድረስ አልተናገረችም። ያየሁት ነው ይቻለው እኔ የዚህ ዓለም ሰው አይደለሁም፣ እኔ ለእግዚአብሔር የተሰጠው ሰው ነኝ፣ ነይ ተብዬ ነው የተጠራሁት። ምንድነው ያየሽው? አልናገርም። ያው እስካሁን ድረስ እንደዛ ነው ያለችውና አንዳንድ ጊዜ እንደ ቀላል ነገር የምናደርገው ነገር ሰዎችን አይምሯቸውን የሚከፍት ነገር ሆኖ ይመጣል። ግን በእምነት ሲሆን ነው። አፈሩን ፍስ አድርገን ወስደን ቤታችን ላይ ብናርከፈክፈው እኮ እንደሞኝ ሆነን ማለት ነው። እንደ የዋህ እንደ ቅን ሆነን እንደ በፍቅር ሆነን ካደረግነው መልካም ነው። ብልጣብልጥነት ካለን ግን አንድንም ቤተሰቦች በብልጣብልጥነት አንድንም። ስለዚህ የእመቤታችን የማፍቀር የቅድስት ድንግል ማርያም ተአምሯ፣ በረከቷ፣ ረድኤቷ ይደርብን። በጣም እኔ ከሁሉ ደስ ያለኝ አውደ ምሕረቱ ላይ የተፈጠረው ነገር ነው። በጣም መልሳችሁ ስታዳምጡት ይገርማችኋል። የኔን አይደለም አእምሯችሁ ውስጥ የተናገርኩት ነገር አእምሯችሁ ውስጥ መልሳችሁ አዳምጡት እስቲ። የእመቤታችንን ተአምር ልትናገር መድረክ ላይ ስትቆም የእመቤታችን ተአምር ደግሞ ይቺ ልጅ ልትረከባት ስለፈለገች ሕፃኗ እዛ ቤት እንድታድግ ስለተፈለገ ዛሬ ማርያም ነች ብላ ተነስታ ከባሏ ጋር በመኪና መጣ ተአምር ስታዳምጥ የራሷ ቤት ጉድ ነው። ይሄ አጋጣሚ ነው ብላችሁ ታስባላችሁ? አጋጣሚ ቢሆን ኖርማ እኔ ልሰዳት ቤቴ ላርሳት ብላ ባላለች ነበር። ለዚያውም ሆስፒታል ሆና ማርያም እየተባለ ነርሶቹ እስኪገርማቸው ድረስ ማለት ነው። ማርያም እየተባለ ነው የወለደችው። እንግዲህ የሕፃኗም ይሁን ማለቴ ዛሬ ያደገችው ተመራቂ ማለት ነው የሷም ይሁን የሚስትየዋ በረከቷ ይደርብን። መቼም እነሱ ጋር ያለው ነው መንፈስ ቅዱስ አለ ብዬ ማስበው። እናትየዋ ምንም እንኳን ዛሬ ኦርቶዶክስ ብትሆንም ምንም እንኳን ልጆች ወልዳ ትዳር ይዛ ኦርቶዶክስ ሃይማኖት ተከታይ ሆና ብትኖርም የበለጠ ግን ጥሩ ክርስትና የታየባቸው ሚስትየዋ ላይና ልጅቷ ላይ ነው። ልጆቹም አድገዋል። ዛሬ ከወንድሙና እህቶቿ ጋር ያለችው አሁን ብዙ ወንድምና እህት አላት ይቺ ልጅ። ምንም እንኳን በሰርካ ሰራተኛዋ በተጸነስም በአባት በኩል እዚህኛው በእናቷ በኩል ደግሞ እዛኛው ጋር እህትና ወንድም አላት ማለት ነው። አንዳንድ ጊዜ እንደዚህ ብዝት የምንልበት ጊዜ አለ ከእናትና አባት። ግን መልካም የተባረከ ቤተሰብ ከሆነ ነው። የባልየውን ልንገራችሁ። ባልየው አሁን ያለበት ደረጃ መዝሙረ ዳዊት አንድም ቀን ሳይጸልይ ወጥቶ አያውቅም። መዝሙረ ዳዊት ይጸልያል፣ ቤተክርስቲያን ይዞራል። በቃ ተረስቷል ያ ታሪክ። የዛሬ ስንት ዓመት የነበረ ታሪክ ስለሆነ አሁን አልፏልና ልጅቷን ባያት ቁጥር ግንባሯን ነው የሚስማት። ግንባሯን ስሞ ወደ ቤት ማታ ስትገባ ግንባሯን ስሞ ነው የሚቀበላት፣ ስትወጣ ግንባሯን ስሞ ነውና ከቤት አይወጣም። ስራው ለሌላ ሰው አስረክቦ ቤት ነው ያለው። ልጆቹም አሉት ያው የራሱ ልጆች፣ እነዛ ህፃናቶች ማለት ነው። ሰራተኛዋ ያሳደገቻቸው። የእናታችን የእመቤታችን የቅድስት ድንግል ማርያም የማፍቀር ስሟ የተመሰገነ ይሁን። የጌታችን የመድኃኒታችን የኢየሱስ ክርስቶስ የስሙ ኃይል ከኛ ጋር ይሁን። ዓለምን የሚያንቀጠቅጥ ስም ነውና ከሰማይ በታች እንድንበት ዘንድ የተሰጠን አንድ ስም አለ። እሱም ኢየሱስ የሚለው ስም ነው። በዚህ ስም የምንፈወስ ያድርገን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን።